ከቀላል 2D ንድፎች እስከ ተወሳሰቡ የ3D ህንፃዎችና ኢንጂነሪንግ ሞዴሎች ደረጃ በደረጃ ከጅማሮ እስከ አድቫንስድ ሌቭል የዲዛይን ህልሞትን ዛሬውኑ እውን ያድርጉ። ዛሬ በዚህ ቪዲዮ አውቶካድ ላይ መሰረታዊ የሆኑ ለአንድ ጀማሪ እስከ አድቫንስድ ሌቭል ሊያደርሳችሁ የሚችል ቪዲዮ በዚህ ቱቶሪያል እንመለከታለን። እስከ መጨረሻው ድረስ ይሄን ቪዲዮ ከተመለከታችሁ አውቶካድ መኑ ትችላላችሁ። ቀጥታ ወደ ያስኩላችሁ ቪዲዮ ነው የምናልፈው። የመጀመሪያው እንግዲህ አውቶካድ ላይ መለየት ያለብን ነገሮች አውቶካድን አይኮኖች አንደርስታንድ ወይም ደግሞ መረዳት ይኖርብናል ማለት ነው። የመጀመሪያው እንግዲህ አውቶካድ ላይ የሚያስፈልገን ነገር ምንድነው የሚለውን አንድ ድሮይንግ ከመስራታችን በፊት ማወቅ ያለብን ነገሮች አሉ። እነዛን ነገሮች ከመጀመሪያው ጀምረን የምንመለከት ይሆናል። የመጀመሪያ እንግዲህ አውቶካድ ላይ የሚያስፈልገን ልኬታ ያስፈልገናል። አንድ ድሮይንግ በስንት እንዴት ተሰራ፣ ዊንዶዋችን በስንት እንዴት ተሰራ ካልነገር ነው ዊንዶ ላይ ድሮይንጉ ሊጠፋን ይችላልና መጀመሪያ ማወቅ ያለብን ነገሮች አሉ። ያ ምንድነው? የመጀመሪያው ሴቲንግ የሚባል አለ። እሱ ማስተካከል ይኖርብናል። እዚህ ፎርማት የሚል ውስጥ ገብታችሁ ሴቲንጋቸውን በትክክል ማስተካከል ይኖርባቸዋል። እሱን ነው የምንመለከተው። የመጀመሪያው እንግዲህ ከዚህ ውስጥ ዩኒት ነው። ዩኒታችንን እናስተካክላለን። በምን እንደተሰራ ይሄን ድሮይንግ ካላወቅን ልንሰራ አንችልም ማለት ነው። ስለዚህ እዚህ ቦታ ላይ አብዛኛው ድሮይንግ ሲሰራ በሴንቲሜትር ነው። ብዙ አይነት ሊቀመጡ ይችላሉ። እዚህ ቦታ ላይ የተዘረዘሩ አሉ። ሜትር፣ ሚሊሜትር፣ ኢንች ብዙ አይነት አሉ፣ ማይል ሳይቀር ማለት ነው። ስለዚህ ያርድ እኛ የምንጠቀመው በሴንቲሜትር ስለሆነ ሴንቲሜትር እንላለን። ከዛ ፕሪሲሽን ነው። ፕሪሲሽን ደግሞ በስንት ዲጂት መቀመጥ አለበት። አብዛኛው ድሮይንግ የሚቀመጠው በሁለት ዲጂት ነው። እሱም በሁለት ዲጂት ማድረግ እንችላለን። ሁለት ዲጂት አንዳንድ ጊዜ ሊያስፈልገን ይችላል። በአንድ ዲጂት ልንሰራው እንችላለን። ስለዚህ እሱን ኦኬ ብለን እንወጣለን። ይሄ የመጀመሪያ ስራችን መሆን ይኖርበታል። ሌላው ደግሞ ዳይሜንሽን ስታይል የሚባል አለ። እሱ ውስጥ የምናስተካክላቸው የፎንት ሳይዝ እንዲሁም ደግሞ ድሮይንጉ አላይመንቱን በጠበቀ መልኩ የሚሰራበት አለ። አሁንም እዚህ ውስጥ ፎርማት ውስጥ እንገባና እሱን እናስተካክላለን። ይሄም ዳይሜንሽን ስታይል ይባላል። የዳይሜንሽን ስታይል እዚህ ውስጥ ገብተን ምን ማድረግ አለብን? ማስተካከል፣ የራሳችንን ሴትአፕ መስራት ይኖርብናል ማለት ነው። እሱን ካልሰራን ድሮይንጋችን ልኬታው በትክክል መለካቱን በትክክል መነበቡን አያመለክትም ማለት ነው። እንደምትመለከቱት ቦታ ላይ አላይመንቱ በትክክል እንዲሆን ስታንዳርድ የሚለው ውስጥ ገብተን እዚህ ጋር ሞዲፋይ አድርገን የራሳችንን ማስቀመጥ ይኖርብናል። ልክ በዚህ መልኩ እንደምትመለከቱት ይሄ ስላሽ የሆነ ነው። ስላሹንም በዚህ መልኩ ዳይሜንሽኑን እንዲያስቀምጥልን ሆሪዞንታል የሆነውንም ቨርቲካል የሆነውንም እያንዳንዱን አርክም ሲሆን እያንዳንዱን ክብም ሲሆን ራዲየስ እንዲያስቀምጥልን በደንብ ይሄን በትክክል ሜጀር እንዲደረግ የምናደርግበት ነው። ሞዲፋይ ብለን እዚህ ቦታ ላይ የምናስተካክላቸው ይኖራሉ ማለት ነው። የመጀመሪያው ላይን ነው የምናስተካክለው። ላይን ላይ እንግዲህ ማወቅ ያለብን ላይን ያልተቆራረጠ ላይን መሰራት ስላለበት እዚህ ላይን ታይፕ የሚለውን ሁሉ ጊዜም እዚህ ገብታችሁ ኮንቲኒየስ መሆን ይኖርበታል ማለት ነው። ላይን ታይፕ ላይን ዌይት ደግሞ መጀመሪያ ላይ የምታስቀምጡት 00 የሚል ዌይት ማስቀመጥ ይኖርባቸዋል ማለት ነው። 00 ነው ሲቀመጥ በኋላ ላይ እንዳስፈላጊነቱ ላይን ዌይት የምንጨምርባቸው ሁኔታዎች ይኖራሉ። እሱን እንመለከታቸዋለን። ኤክስቴንሽን ላይን ወይም ደግሞ ሰፖርቲቭ የምንላቸው አሉ። እነዚህም ምን መሆን አለባቸው? ኮንቲኒየስ መሆን አለባቸው። እነዚህንም ገብታቸው ኮንቲኒየስ ማድረግ አለባቸው። የነሱ ዌይት ደግሞ 0 መሆን አለበት። እዚህ ቦታ ላይ መታችሁ 0 ትላላችሁ። ሌላ መነካኩት የለም። እነዚህን ሶስቱን እዚህ ቦታ ላይ ያሉትን ትሞላላችሁ። እዚህ ቦታ ላይ ደግሞ ሁለቱን ትሞላላችሁ። ይሄ ባይ ዲፎልት ምንድነው? ዋይት ነው መሆን ያለበት። በኋላ ላይ እንዲያስፈልጊነቱ ከለር የምናደርግበት ሊኖር ይችላል። ዋይት ሆኖ ወይም ደግሞ እዚህ ቦታ ላይ ነን ሆኖ መቀመጥ ይኖርበታል ማለት ነው። ይሄ ከለር ጋር በተያያዘ ማለት ነው። እዚህ ጋር መጠንቀቅ ይኖርብናል ማለት ነው። እያንዳንዱ እዚህ ጋር ለምሳሌ ይሄኛውን ከለር ብትሰጡት እዚህ ቦታ ላይ ላይታይ ይችላል ማለት ነው። እዚህ ቦታ ላይ ያሉት እንደምትመለከቱት እነዚህን ኤክስቴንሽን ላይኖቹን መስጠት የለብንም። ዋይት ብለን ነው እዚህ ጋር መሄድ አለብን። እዚህ ጋር ፊል የሚል ደግሞ አለ። ይሄኛውን ፊል ብናረግ እንደዚህ እነዚህንም ኤክስቴንሽን ላይኖችን ዋይት ማድረግ ነው የሚጠበቅብን ማለት ነው። እነዚህን በትክክል ማስቀመጥ አለብን። ከዛ በኋላ የምንሄደው ወደ አሮ ኤንድ ሲምቦል ኤንድ አሮ ነው። እዚህ ጋር ሲምቦል ኤንድ አሮ የተለያያሉ። ክሎዝድ ፊት ብታረጉት የተሻለ ነው። ሊደሩን ደግሞ አርኪቴክቸራል ቲክ ብታረጉት የተሻለ ነው። እዚህ ቦታ ላይ እነዚህን መሙላት
ይጠበቅባቸዋል። ትልቁ የአሮ ሳይዝ ነው። የአሮ ሳይዝ እንግዲህ እንዳስፈላጊነቱ እስከ 0.3 የምንጠቀምበታለን። አሮ ሳይዛችን ከድሮይንጉ ጋር ማሽ ማድረግ አለበት። አንዳንድ ጊዜ ከሞፈር ሩፉ እንዳይሆን እዚህ ጋር መጠንቀቅ ይኖርብናል። እነዚህን ማየት ይኖርብናል ማለት ነው። እነዚህን በደንብ ማስቀመጥ ይኖርብናል። እዚህ ጋር ላይ ደግሞ ሌንግዝ ኤንድ ሲምቦል ነው። ይሄኛውም ባልነኩት ያን ያህል የለም። ከቴክስት ጋር በተያያዘ እሱን እናስተካክላለን እንጂ እነዚህን አትነኳቸውም። ሌላው ቴክስት ነው። ቴክስት ላይ መጠንቀቅ ያለብን ቴክስቶቹ ምን እንዳይሆኑ እዚህ ቦታ ላይ ነን መሆን ፊል ከለር መጠቀም የለባቸውም በፍጹም ማለት ነው። እዚህ ቦታ ላይ ስትጠቀሙ ምን መሆን አለበት? ፊል መሆን የለበትም። ይሄን ለምሳሌ አሁን እንደምትመለከቱት እዚህ ቦታ ላይ ፊል ብለው ይሄ ፊል ይሆናል። ስለዚህ በኋላ ይሄ ድሮይንግ አይታይም ማለት ነው። ይሄ በፍጹም መሆን የሌለበት ነው። ነን ነው መሆን ያለበት። እዚህ ቦታ ላይ የቴክስት ጋር በተያያዘ በኋላ ላይ የራሳችንን ስለምንጠቀም ከለር ምን ማድረግ ይኖርብናል? ላየር ላይ ስለምንሰራ ይሄንንም ባይ ብሎክ ብለነው እናልፋለን። ባይ ዲፎልት ያለው ማለት ነው ብሎክ አድርገነው ማለት ነው። እዚህ ቦታ ላይ ምንድነው አላይመንቱን የጠበቀ እንዲሆነልን እዚህ ቦታ ላይ ቴክስት አላይመንት የሚላለን አላይንድ ዊዝ ዳይሜንሽን ላይ ነው። ከዳይሜንሽኑ ጋር ከዚህ ጋር አብሮ አላይንድ እንዲሆን ጽሁፋችንን ቴክስታችንን የምናደርግበት ነው። አላይን እንዲሆን ማድረግ ይኖርብናል። ሆሪዞንታል ሳይሆን አላይንድ ማድረግ ይጠበቅብናል። እንዲሁም ደግሞ የሚቀመጠው ጽሁፉ ሴንተር ላይ ነው ወይ አባብ ምናምን የሚላል ይሄን ሴንተር ብታረጉት ሜካኒካል ድሮይንግ እና አርኪቴክቸራል ድሮይንግ የሚባል አለ። ከሁለቱ የራሳቸው አቀማመጥ ስላላቸው ሴንተር ላይ ብታረጉትና አባብ ባትሉት ማለት ነው። አባብ ስትሉት ከላይ ነው የሚቀመጠው እንደምትመለከቱት። ሴንተር ስትሉት ግን መካከል ላይ ነው የሚቀመጠውና ይሄን ሴንተር ብታረጉት የተሻለ ነው ማለት ነው። መካከል ላይ ያለው ነው የሚቀመጠው እንደዚህ ማለት ነው። ስለዚህ በዚህ መልኩ ታደርጋላችሁ። ሌላው የምንመለከተው እዚህ ጋር ከቴክስት ጋር በተያያዘ የቴክስት ፎንት ስታይሉን የምታስተካክሉት ለድሮይንጋችሁ እዚህ ቦታ ላይ ነው ትልቁ ነገር ያለው ማለት። ስለዚህ የቴክስታችን ሄይት ከድሮይንጋችን ጋር ተመሳሳይነት እንዲኖረው ወይም ደግሞ ማች እንዳደርግ የምናደርግበት እዚህ 3 ነጠብጣብ አለች። እዚህ ቴክስት ውስጥ ገብታችሁ እቺን 3 ነጠብጣቧን ስትነኳት እዚህ ጋር ስታንዳርድ አለ። ስታንዳርድ ምንድነው? ለድሮይንጋችን እንግዲህ ስታንዳርድ የሚባሉት ቨረንዳ፣ ሮማንቲክ እና ታይምን ሮማንስ የሚባሉት ናቸው። እዚህ ቦታ ላይ ገብተን እነሱን እናስተካክላለን። እዚህ ጋር ከፈለጋችሁ ታይምን ሮማንስ ብላችሁ መጻፍ ትችላላችሁ ወይም ደግሞ ሮማንቲክ አድርጋችሁ መጠቀም ትችላላችሁ። ከሌሎቹ ፎንቶች አያምሩም። እንደምትመለከቱ አሁን እንደዚህ ያደርጋችሁ ድሮይንግ ላይ አይነበብም። ስለዚህ እዚህ ቦታ ላይ ምን ማድረግ ይኖርባችኋል ማለት ነው። ይሄኛውን ሮማንቲክ ወይም ደግሞ ታይም ኒው ሮማንስ አድርጋችሁ መጠቀም ትችላላችሁ ማለት ነው። ታይም ኒው ሮማንስ ብናደርገው የተሻለ ይሆናል። እዚህ ቦታ ላይ ደግሞ ሬጉላር ወይም ደግሞ ቦልድ ልታደርጉ ትችላላችሁ። በትክክል እንዲታይ ቦልድም ስታደርጉ ደግሞ መጠንቀቅ ይኖርባችኋል። ትልቁ እዚህ ጋር ነው። የቴክስት ሄት ጋር በተያያዘ ቴክስት ሄቱም ቢያንስ ከ5 እስከ 12 ነው መሆን ያለበት። እዚህ ቦታ ላይ ቴክስት ሄታችሁንም ማስተካከል ይኖርባችኋል። ስለዚህ ይሄን ካስተካከላችሁ በኋላ ምንድን ትሉታላችሁ? ሴት ከረንት ትሉታላችሁ። እዚህ ቦታ ላይ የስ ብላችሁ አፕላይ ያደረጋችሁ ማለት ነው። ከዛ ይሄንን ክሎዝ ትሉታላችሁ። እነዚህን አስተካክላችኋል። ሌላው እዚህ ቦታ ላይ ያን ያህል ፊት ምናምን የሚል አለ። ይሄኛውን ያን ያህል የምትጠቀሙበት አለ። ፕራይመሪ ዩኒት የሚል ካለ እዚህ ቦታ ላይ ፕሪሲሽን ታስተካክላላችሁ። እዚህ ቅድም ያልነው መጀመሪያ ላይ ስንሞላ የነበረው ፕሪሲሽን ካስተካከላችሁ በኋላ እዚህ ጋር በ2 ዲጂት መቀመጥ አለበት። ከዛ ኦኬ ነው የምንለው። እነዚህ የመጀመሪያ ስራ ናቸው። ይሄ እንግዲህ ሁልጊዜም አንድን ስራ ለመስራት እነዚህ ፊል መደረግ አለባቸው። ፊል ካልተደረጉ ምን ያደርጋል? ፌል ያደርግባቸዋል ማለት ነው። ድሮይንጋችሁ ድሮይንግ አይሆንም ማለት ነው። ስለዚህ የመጀመሪያ ስራችንን ጨርሰናል። ስለዚህ ሴቭ ከረንት ብለን ምን እናደርገዋለን? ሴቭ ከረንት የሚለውን ሴት ከረንት የሚለውን ትነኩና ከዛ ክሎዝ ትሉታላችሁ። ከዚህ በኋላ ሴቭ አድርገን ስም እንሰጠዋለን ማለት ነው። ስም ሰጥተን የመጀመሪያ እየሰራን ስንሄድ ምክንያቱም የደረስንበት ድረስ ያለው እንዲቀመጥልን ሴቭ አድርገን መንቀሳቀስ ስለሚኖርብን ማለት ነው። ስም ካልሰጠነው ምን አይሆንም። እዚህ ጋር ሴቭ አድርገን መጠቀም ይኖርብናል። ወይም ደግሞ እዚህ ጋር ፋይል ላይ መጥተን ሴቭ አስ ብለን ምን ማድረግ እንችላለን ማለት ነው። ሴቭ አስ ብለን የራሳችንን ስም ሰጥተን ሴቭ እናደርጋለን። ከዛ በኋላ የምንሄደው ምንድነው? አሁንም አንድን ድሮይንግ ከመስራታችን በፊት የራሳችንን ላየር ክሬት ማድረግ ይጠበቅብናል። ላየር ክሬት እናደርጋለን። ከዛ በፊት ግን ከላየር በፊት እነዚህን ሴት ካደርግ ለዛሬው መለማመድ የምንችልባቸው አይኮኖች ምን እንሰራለን የሚለውን እንመለከታለን ማለት። ላየር ከመስራታችን በፊት ላየር የምንሰራው ምንድነው? አንድ ድሮይንግ እንዳይጠፋ ወይም ደግሞ በፈለግነው መልክ አንድ ድሮይንግ ከአንድ ድሮይንግ ለመለየት የምንችልበት መካኒዝም ነው። ለምሳሌ ስለዚህ አሁን የምናየው ምንድነው? ላየር ላይ ነው። ላየር ላይ እንግዲህ ትልቁ አድቫንቴጁ ምንድነው የሚለውን እንመለከታለን። ላየር ላይ አድቫንቴጁ ምንድነው? አንድን ድሮይንግ ከአንድ ድሮይንግ ለይተን የምናይበት ነው። ስለዚህ እዚህ ጋር የራሳችንን ላየር ክሬት እናደርጋለን። እዚህ ቦታ ላይ ይሄን ኒው ላየር የምትላለች እዚህ
ችኛዋን አንድ ጊዜ ጫናትና እዚህ ቦታ ላይ ላየር ለምሳሌኛ ሴንተር ቱ ሴንተር ብንፈልግ ሴንተር ብለን እዚህ ላይ እንጽፋለን። ቱ ሴንተር እንበለውና እንላለን። ከዛ እዚህ ጋር ምንድነው ከለር የራሱን ከለር እንሰጠዋለን። ከለር ብላችሁ እዚህ ቦታ ላይ ከለር የራሱ ከለር ይኖረዋል። ከዛ ምን ይኖረዋል እዚህ ቦታ ላይ ዌይት ይኖረዋል። ታይፕ ላይን ታይፕ አለው ኮንቲኒየስ ምናምን የሚለውን እዚህ ጋር ከለር የራሳችሁን ከለር እዚህ ቦታ ላይ ይሰጣላችሁ። ኦኬ ትላላችሁ። ከዛ እዚህ ቦታ ላይ ደግሞ ላይን ቲክነሱን ትጽፋላችሁ። ኮንቲኒየስ ከሆነ ሴንተር ላይን እንግዲህ ቢሆነው ሴንተር ቱ ሴንተር ነው። ከሌለ እዚህ ቦታ ላይ ሎድ የሚል አለ። ምን ታረጋላችሁ? ትጭናላችሁ። ሴንተር ቱ ሴንተር የሚል ፈልጋችሁ የኛውን ወደታች ዝቅና ከፍ አድርጋችሁ ማለት ነው። ብዙ አይነት ላይኖች አሉ። እዚህ ቦታ ላይ እኛ ስላመጣሁት ምን እላለሁ? ሴንተር ቱ ሴንተር የሚለው ላይ መሆን አለበት። የኛው ሶሊድ ላይ ካረኩት ሶሊድ ላይ ይሆንብኛል። ከዛ ምንድነው የምንለው? ኦኬ እንላለን ማለት ነው። ኦኬ ብለን እዚህ ቦታ ላይ ደግሞ ዌይቱን ደግሞ 0 ነው የምናረገው። ልክ በእንደዚህ እያንዳንዱን ምን እናመጣለን ማለት ነው እንሰራለን። ይሄ ምንድነው አድቫንቴጁ? ኦን ኦፍ አለው። እንደዚህ ኦን እና ኦፍ ስታደርጉት መስራት የምትችሉበት ነው። በኋላ ላይ ድሮይንጉን ኦፍ እና ኦን እንዴት እንደሚሆን እሱን አብረን የምንመለከት ይሆናል። ከዛ ምንድነው የምንለው? ይሄኛውን ክሎዝ ብለን ነው እንወጣለን። የደረስንበትን ሴቭ እያደረግን እንሄዳለን ማለት ነው። ሴቭ አስ ብለን ስም የሰጠነው ላይ ከዛ በኋላ ምንድነው የምንመለከተው? እያንዳንዱን ድሮ ቱልባር፣ ሞዲፋይ ቱልባር እንዲሁም ደግሞ እዚህ ቦታ ላይ የዳይሜንሽን ጋር የተያዘ በጣም ጠቃሚ የምላቸውን በዚህ ቪዲዮ እንመለከታቸዋለን ማለት ነው። የመጀመሪያው እንግዲህ ከላይን ነው የምንጀምረው። ላይን እንግዲህ የተቆራረጠ መስመርን የምንሰራበት ነው። አንድ ያልሆነ ማለት ነው። ያን ያህል ፍጥነት የለውም። ነገር ግን የተቆራረጠ መስመርን መስራት እንችላለን። እዚህ ቦታ ላይ እንደምትመለከቱት ልክ በዚህ መልኩ እንደዚህ አድርገን እንደዚህ የምንሰራበት ማለት ነው። ስለዚህ ይሄንን አሁን ሬክታንግል ነው ብንል ምንድነው የተቆራረጠ ነው እንደምትመለከቱት። አንዱን ሴሌክት ስታደርጉ አንዱ ብቻ ነው ሴሌክት የሚሆነው። ስለዚህ ይሄ የተቆራረጠ መስመርን የምንሰራበት ምን ይባላል? ላይን ይባላል። ፖሊ ላይንም ያው ተመሳሳይ ነው ፐርፐዛቸው። ፖሊ ላይን ምንድነው? አንድ የሆኑ መስመሮችን መስራት ይችላል ፖሊ ላይን ከዛ የሚለየው ማለት ነው። ለምሳሌ ይሄ ሬክታንግል ነው ብንል እዚህ ቦታ ላይ እንደዚህ አድርገን ምን ማድረግ እንችላለን? አንድ የሆነ ነው እንደምትመለከቱት። አንድ የሆነ መስመር ነው። አንዱን ሴሌክት ታደርጉ ሁሉም ሴሌክት ይሆናል ማለት ነው። የነዚህን ፐርፐዝ ግን በማን መስራት እንችላለን? በሬክታንግል መስራት እንችላለን። ሬክታንግል ተጭነን ለምሳሌ 400 በ400 የሆነ መስራት ብንፈልግ 400 በ400 የሆነ መስራት ብንፈልግ 400 ኮማ ተጠቅመን ከኪቦርዳችን ላይ ምን 400 ብንጽፍ ኢንተር ብንል ምን ያደርግልናል? 400 በ400 የሆነ እዚህ ቦታ ላይ ሰርቶልናል እንደምትመለከቱት። ይህንኑ ፐርፐስ ደግሞ በላይም ብንሰራ በጣም ቲዲኤስ ነው የሚሆነው። ወደዚህ መጀመሪያ 400 ምን እንላለን? እናሰምራለን ማለት ነው። ወደታችም 400 እናሰምራለን። እኔው ሂደቱን ያው በደቂቃ እንዳንወስድ ነው እንጂ ሂደቱን ስንመለከተው ይሄን ለመስራት ለምሳሌ ምንድነው የምናደርገው? ይሄን ሬክታንግል ለመስራት ምን እናደርጋለን? እዚህ ቦታ ላይ ምን እናረን 400 ጻፍን፣ ኢንተር እንላለን። ከዛ ወደታች ምን እንላለን? 400 ጻፍን፣ ምን እንላለን? ኢንተር እንላለን። ከዛ ወደዚህ ምን እንላለን? 400 ጽፈን ኢንተር። ከዛ ወደ ላይ ደግሞ 400 ጽፈን ምን እንላለን? ኢንተር ወይም ሲን እንጠቀማለን ማለት ነው። ልክ በዚህ መልኩ መስራት እንችላለን። ነገር ግን ልዩነቱ ምንድነው? ፍጥነት ላይ ፈጣን አንሆንም ማለት ነው። ፈጣን አንሆንም። ስለዚህ ከዚህ ይልቅ ምን መጠቀም እንችላለን? ሬክታንግልን መጠቀም እንችላለን። ሰርክልም ጋር በተያያዘ እንደዛው ነው። አርክን ተጠቅመን ወይም ደግሞ 2 ፖይንት 3 ፖይንት ተጠቅመን ክብን መስራት እንችላለን። ነገር ግን በራዲየስ አንድ ጊዜ መስራት እንችላለን። ይሄን ራዲየስ ተጠቅመን ምንድነው የምንጠቀመው? የሆነ ስፔሲፋይ ፖይንት ይለና ቤዝ ፖይንት ከሰጠን በኋላ 400 ራዲየስ የሆነ ኢንተር ብንል ምን መስራት እንችላለን? ክባችንን መስራት እንችላለን ማለት። ልክ በዚህ መልኩ በፍጥነት የምንሰራባቸው እነዚህ አጠቃላይ ከዚህ መስመር እስከዚህ መስመር ያሉ ድሮ ቱልባር ይባላሉ። በዚህ መልኩ የምንሰራባቸው ናቸው። አርክም ጋር በተያያዘ ሌላው ከዚህ ጋር ምን አለ? ፖሊጎን የሚባል አለ። ፖሊጎን በጣም ቤተክርስቲያን ላይ እንዲሁ ጥሩ ስትራክቸሮችን የምንሰራባቸው ማለት አንዳንድ ድሮይንጎች በጣም ሌክዠሪ የሚባሉ ስትራክቸሮችን ስትመለከቱ በፖሊጎን የሚሰሩ አሉ። ሄክሳጎን ሊሆን ይችላል፣ ሄክታጎን፣ እነዚህ እያንዳንዱ የራሳቸውን ስም አላቸው። ሄክሳጎን እያሉ ባለ 8 ጎን እነዚህን የምንሰራበት ነው። ይሄ ኢንስክራይብ ዘ ሰርክል እና አውትስክራይብ ዘ ሰርክል ከሰርክል ውጭና ከሰርክል ውስጥ የሚባል አለው። እንደምትመለከቱት የመጀመሪያው ስፔሲፋይ ነምበር ኦፍ ሳይድ ነው። ለምሳሌ ባለ 8 ሳይድ ልስጠው እኔ። ከዛ በኋላ ምንድነው የሚለኝ? የፖሊጎኑ ሴንተር የት ላይ ላሳርፍልህ ነው። እዚህ ቦታ ላይ አደረኩት። ኢንስክራይብ ነው ወይ አውትስክራይብ ነው ወይ የሚለውን በሰርክል ውጭ ነው ወይ ከሰርክል ውስጥ ነው ወይ የሚለውን እሱን ለምሳሌ አውት ላድርገው። ሰርክሉ በውስጥ ሆኖ በውጭ ሆኖ
ይሄኛው ፖሊጎን ከውጭ ሆኖ አድርገው እንደምትመለከቱት እዛ በኋላ ምንድነው ራዲየስ ልስጠው 400 ሰጠሁት። እንደምትመለከቱት አሁን ክብ ባመጣ ክብ አንጥቼ ይሄንን ባየው ኢንስክራይብ ነው ወይ አውትስክራይብ ነው ወይ የሚለውን ለመለካት እዚህ ቦታ ላይ ክብ ላንጣና የዚህን ሴንተር ለያዝና የዚህ ሴንተር እንደምትመለከቱት ይሄ ነው። ይሄንን 400 ባደርገው 400 ባደርግ እንደምትመለከቱት ሰርክሉ በውስጥ ሆኖ እሱ በውጭ ሆኖ ነው። ልክ አንዳንድ ጊዜ እንደምትመለከቷቸው ቤተክርስቲያኖች ሲሰሩ ከውጭ ሲገቡ ከውስጥ ሲገቡ ክብ ናቸው፣ ከውጭ ላይ ግን ያሳያሉ ልክ እንደዚህ አይነት ያሳያሉ ማለት ነው። ስለዚህ እነዚህም ናቸው ባለ 8 ጎን ሆኖ የተሰሩ ናቸው ማለት ነው። ስለዚህ ልክ እንደዚህ አይነት ኮለንም እዚህ አካባቢ ምን ይሆናሉ ኮለን የሚቆምባቸው ናቸው ማለት ነው። ስለዚህ በዚህ መልኩ የምትሰሩበት ነው። አውትስክራይብ ደግሞ ሲሰሩ አውት ካላችሁት ይሄንኑ ደግሞ በተመሳሳይ እዚህ ጋር ወደ ፖሊጎን ልንጣና ምን ላድርገው ማለት ነው። እዚህ ጋር ፖሊጎን ልበልና ኢንስክራይብ ዘ ሰርክል ብለው ደግሞ አሁንም ባለ 8 ልበለውና 8 ኢንተር ልበለው ከዛ ቦታ አስጠኝ ይለኛል። ኢንስክራይብ ዘ ሰርክል አልኩት ከዛ 400 አልኩት። ተመሳሳይ ነው ይሄንን ቶሎ ቶሎ ለመሄድ ማለት ነው። ከዛ አሁንም ክብ ላንጣና እዚህ ቦታ ላይ ምን ላድርግ ይሄን ሴንተር ለያዝና ከዚህ ሴንተር 400 ልበለው ፈጠን አድርገን ለማየት ያህል ማለት ነው። እንደምትመለከቱት አሁን ክቡ በውጭ ሆኖ እሱ በውስጥ ሆኖ ነው ያለው ማለት ነው። እዚህ ጋር ተች ያደርጋል ሴንተሩ ላይ ማለት ነው። ስለዚህ በዚህ መልኩ የምንሰራበት በፍጥነት የምንሰራበት ነው። ሌላው እንግዲህ ከድሮ ቱልባር ውስጥ የምንመለከተው ሌላው ሃችን ነው። ሃች የምንለው ደግሞ ምንድነው አንድን የተቆረጠ ፓርት የምናሳይበት ነው። ለምሳሌ ይሄ ኮለን ነው ብንል 40 በ40 ወይም ደግሞ 30 በ30 ብለን እንትን ብለን ሃችን እንነካለን። ሃች አንድን የተቆረጠ ፓርት የምናሳይበት ያው ድሮ ውስጥ የሚመደብ ነው። እዚህ ቦታ ላይ እንደምትመለከቱት የአርሲሲ ይሄ ነው። እዚህ ቦታ ላይ ደግሞ ዝርዝሮቹን የመሬት ሲቆረጥ መሬት ጋር የተቆረጠ መሬት ካለ ብዙ አይነት ቁርጦች አሉ። ብሬክ ይላል እያንዳንዱ ስትራክቸሮች ስላሉ ይሄንን እዚህ ቦታ ላይ ምን ትላላችሁ ይሄን ተነኩትና ውስጥ ላይ ነካሁት። ምንድነው እንደምትመለከቱት አሁን ፊል የሆነ ነው። ፊል የሚሆነውን እዚህ ቦታ ላይ ነን ማለት እንችላለን። ይሄንን ነን ብንለው ከለር የሞላው ማለት ነው። እዚህ ቦታ ላይ እንደምትመለከቱት ነጭ ከለር አለ። እዚህ ቦታ ላይ ያለው ላየር ያላቸውን እዚህ ቦታ ላይ ነን የምትሉበት ያለው ማለት ነው። ብሎክ የምትሉበት አለ። እዚህ ቦታ ላይ ያሉትን እነዚህን ማስተካከል ትችላላችሁ። እዚህ ላይ እንደምትመለከቱት አንግሉን ታስተካክላላችሁ፣ የፊል ከለሩን ታስተካክላላችሁ። እነዚህን ካስተካከላችሁ በኋላ ምን ትሉታላችሁ ኢንተር ስትሉት እዚህ ቦታ ላይ ያመጣላችኋል ማለት ነው። እንደምትመለከቱት በጣም የደቀቀ ነው። ነገር ግን ይሄን የደቀቀውን ምን ማለት እንችላለን ማለት ነው። በጣም የደቀቀው ካለ ይሄን 100 ባረገው ትንሽ ጨመር ያደርጋል ማለት ነው። ስለዚህ እንደዚህ ስኬሉን እዚህ ጋር ጨመር ያደርጋቸው እያንዳንዱን ነገር ማየት ትችላላችሁ ማለት ነው። ልክ በጣም ስለሰፋ ነው እንትኑ 400 በ400 4 ሜትር በ4 ሜትር ስለሆነ ነው። ነገር ግን አነስ ያለ ኮለን ላይ ማየት እንችላለን። ይሄኛውን እዚህ ጋር ሰርተን ማለት ነው። አነስ ያለ ኮለመን እዚህ ጋር ለመስራት ምን ልጠቀም ሬክታንግል ልጠቀምና በዛው እንዲታወት ስለምፈልግ ነው። ይሄው እዚህ ጋር 40 በ40 ወይም ደግሞ 20 በ20 ማድረግ እችላለሁ። 40 በ40 የሆነ ልበላው 40 ኮማ 40 ልበልና አነስ ያለች ማለት ነው። ይችናት ይችን ምን ላርጋት ሃች ላርጋት ኮለን ነች ብል ሃች ላርግና እንመልከታት ማለት ነው። እዚህ ቦታ ላይ አርሲሲን ይሄን ተጠቀምኩኝ ከዛ እዚህ ቦታ ላይ መጣሁኝ ኢንተር አልኩት። እንደምትመለከቱት አሁን በትክክል መስራት ችለናል ማለት ነው። ይሄኛውን እናጥፋውና ልክ በዚህ መልኩ የምንሰራበት ሃች ይባላል ማለት ነው። የራሱ ላየር ሃች ብለን እዚህ ቦታ ላይ ማንጣት እንችላለን። ላየራችንን እዚህ ጋር ድሮይንግ ስንሰራ ላየራችንን እየመረጥን ነው የምንሰራው። እሱን አሁን ከዚህ በኋላ እንመለከታለን። እነዚህ ምን ይባላሉ አጠቃላይ ያሉት ድሮው ቱልባር ናቸው። እዚህ ቦታ ላይ በደንብ ዘርዝረንም ማየት እንችላለን። ድሮው ቱልባር የሚባሉትን እነዚህ ብዙ ድሮው ቱልባሮች አሉ ማለት ነው። በአይከን የመጡ እዚህ ጋር ይኖራሉ። ደግሞ እዚህ ቦታ ላይ ደግሞ በጣም የሚዘረዘሩ ይኖራሉ። እነዛንም ዘርዘር አድርገን ማየት እንችላለን ማለት ነው። ይሄኛውን ነክታችሁ ዘርዝራችሁ ማየት ትችላላችሁ። እንግዲህ ድሮይንግ ላይ ትልቁ ነገር ምንድነው በጣም ሲሪየስ ሆነን አንድን ድሮይንግ ማየት ይኖርብናል ማለት ነው። በደንብ ከተመለከትን በደንብ ካየን በትክክል ትሬኒንግ ካደረግን በቀላሉ ምን ማለት እንችላለን መስራት እንችላለን ማለት ነው። ስለዚህ እዚህ ጋር ድሮ ቱልባር ውስጥ እንግባና እንመለከታቸዋለን። እንደምትመለከቷቸው እነዚህ የድሮ ቱልባር ናቸው። ላይን አለ፣ ሬይ የሚባል አለ፣ ኮንስትራክሽን ላይን አለ። ይሄን በጣም የሚጠቅመው እሱን እንመለከተው። ሌሎችም አሉ እንደምትመለከቷቸው ቴብል ምናምን የሚሉትንም ማግኘት የምትፈልጉ ቴብሎችን ማስገባት ስትፈልጉ ብዙ ብሎክ አሉ።
እንዲሁም መልቲ ላይኖች አሉ። የኮንስትራክሽን ላይን የሚባለውን ብናየው በጣም አሪፍ ነው። እሱን በዚህ ቪዲዮ አሳያችኋለሁ በጣም አሪፍ ስለሆነ ማለት ነው። ኮንስትራክሽን ላይን እዚህም ቦታ ላይ ገብታችሁ ማግኘት ትችላላችሁ። ኮንስትራክሽን ላይን በጣም በፍጥነት ድሮይንግን የምንሰራበት ነው። እዚህ ጋር ሴንተር ላይን ላውጣና ቅድም በላየር የሰራሁትን ላውጣና ላሳያችሁ። እኛውን ልጠቀም ሴንተር ቱ ሴንተር የሚል ላይን ላውጣና ድሮይንግ ስንሰራ እንግዲህ ኮንስትራክሽን ላይን ብንጠቀም በጣም አሪፍ ነው። ስለዚህም ኮንስትራክሽን ላይን ላንጣና መጀመሪያ አንድ ጊዜ ወደ ሆሪዞንታል አሰምራለሁኝ። ከዛ ወደ ቨርቲካል እና ሆሪዞንታል አስምሬ ምን ላለው ኢንተር ላለው ማለት ነው። ኢንተር ብዬ ምንድነው ማደርገው ኦፍሴት የሚባል አለ ከሞዲፋይ ቱልባር በሱ ወደ ጎን ለምሳሌ 4 በ4 የሆኑ ወደ 6 7 ፓርቲሽን ያለው ቤት መስራት አስብ ያለው ብል ምንድነው ማድረገው የመጀመሪያ ይሄኛውን ሰሌክት አድርገውና ይሄ ኦፍሴትን እነካለው 400 እሱን ስለ ኦፍሴት በኋላ ስለምናየው አሁን የኮንስትራክሽን ላይን ፍጥነትን ለማየት ነው ማሳያቸው። እንደዚህ አደረኩኝ። ይሄንን ኢን እና አውት ለዋለው ስለ ዊንዶውም ስለማሳያችሁ ማለት ነው። ዊንዶው እንዴት ኤክስቴንድ እንደሚደረግ ዊንዳቸውን ፊክስ ማድረግ እንዴት እንደሚችሉ እሱንም እናያለን። ልክ እንደዚህ አደረኩኝ። ይሄን ፍጥነቱን ነው የምላችሁ። የኮንስትራክሽን ላይንም ፍጥነት እንደምትመለከቱት አሁን በጣም ብዙ ነገሮችን ሰርቻለሁ። በላይም ቢሆን ይሄን ያህል አልፈጥንም ማለት ነው። እንደምትመለከቱት ወደ 1 2 3 9 ክላሶችን ሰርቻለሁ። ሪፈረንስ ደግሞ ይሄን ላንጣና ሬክታንግል ላንጣና ይሄንን ልቁረጠው የሚያስፈልግ ነው። ስለ ቆረጣም በኋላ እንመለከታለን። አሁን እሱ አይደለም የኮንስትራክሽን ላይን ፍጥነትን ብቻ ነው እዚህ ላይ የምንመለከተው። ከዛ እዚህ ቦታ ላይ ትሪም የምትላለች እቺን ትሪም ላንጣና ይሄኛውን ፓርት በዚህ በኩል ያለውን ይሄን ልቁረጠው፣ ይሄኛውንም ልቁረጠው፣ ይሄኛውንም ልቁረጠው። እናንተ አሁን የኮንስትራክሽን ላይን ፍጥነት ብቻ ለማሳየት ነው ለእናንተ። ከዛ በኋላ አስ ሪፈረንስ ለመጠቀም ይሄን አንጥቻለሁ። ይሄንን ላድርገው ዲሊት ላድርገው። እንደምትመለከቱት ይሄንን ያህል መስራት ችያለሁ ማለት ነው። እነዚህን አሁን ላይ ያየናቸውን ነገሮች በመተካት ይሄንን ምናልባት ለሰራ ችያለሁ ማለት ነው። ከዛ በኋላ ምንድነው እቺ ኮለን አለች። እቺን ኮለን ወደዚህ ላንጣትና እቺኛዋ መስመር በነገራችን ላይ ዲሌት ላድርጋት እስከ መጨረሻው ድረስ ከዛ አካባቢ ልቁረጣትና ልቁረጣት ስላወከችኝ እዚህ ቦታ ላይ እቺኛዋን ትሪም ላድርጋት። እዚህ መካከል ላይ ያለች እንደምትመለከቷት እቺን መካከል ላይ ያለችውን በምን ላንሳት? ዝም ብዬ ላንሳት። ለምን መሰላችሁ እንደዛ ምላችሁ? እቺኛዋን ለመውሰድ ለሌላ ፐርፐስ ስለፈለኳት ነው። ይሄን በቆርጠው እየተቆራረጠ ብዙ ያቆየኛልና ይሄን እንደዚህ ላድርገው። ስለዚህ አሁን ወደ ሞዲፋይ ቱልባር ልንመጣ ነው። እነዚህ ከዚች እስከዚች ያሉት ሞዲፋይ ቱልባር ይባላሉ። በጣም አሪፍ ናቸው። ዛሬ ላይ እንግዲህ ያው ትሬኒንግ አይደል የምንሰራው ማለት ነው። ስለዚህ በደንብ መካያችሁ አድቫንስ ሌቭል ላይ መድረስ ስለምችሉ ነው ያመጣ። ይሄንን አንድ ጊዜ ኮፒ ላድርገውና ይሄ ኮፒ ይባላል፣ ይሄ ሙቪ ይባላል። እናያቸዋለን እያንዳንዱ ፐርፐዛቸውን። ስለዚህ ኮፒን ወደዛው እንየው። ከዛ ቀጥለን ሙቭን እንመለከታለን። ኮፒ ስናደርግ እዚህ ቦታ ላይ ምን እናደርጋለን? ይሄንን ምንይዝበት ያስፈልገናል። ይሄን ኮፒ ስናደርግ እንደዚህ አደረኩኝ። መጀመሪያ መርጠዋለሁ፣ ድሮይንጉን መረጥኩት፣ ኮፒ አልኩኝ። ምን ላይ ነው የሚይዘው የሚለው ሴንተሩን ማግኘት ይኖርብኛል። ሴንተር ብዬ እንደዚህ አድርጌ እዚህ ሴንተር ላይ ነው የሚይዘው። ከዛ ኦርቶ ከበራ በአራት ዳይሬክሽን ብቻ ነው የሚያንቀሳቀስ። 360 ዲግሪ እንዲንቀሳቀስ ኦርቶን እዚህ ጋር ማጥፋት ይኖርብኛል። እሱን አሳስባችሁም እናንተ አሁን ድሮ ቱልባር ሞዲፋይ ቱልባር እያልን ቀጥታ እያንዳንዱን ስለምንመለከተው ከዛ ምንድነው ኮፒ እንልና እዚህ ቦታ ላይ ምን እንሰራለን? ኮላናችንን እናስቀምጣለን ማለት ልክ በዚህ መልኩ እያንዳንዱ ላይ እየሄድን በፍጥነት እያንዳንዱ ቦታ ላይ ማስቀመጥ እንችላለን ማለት ነው። ይሄ ምንድነው የኮፒ ጥቅም ነው። ሁሉም ላይ ማስቀመጥ ከፈለግን ሁሉም ላይ ማስቀመጥ ኢን ኤ ሚኒት ማለት ነው። በደቂቃዎች ውስጥ እያንዳንዱ ላይ አስቀምጠን ድሮይንጋችንን በትክክል ኤክስ ይመጣልን እዚህ ቦታ ላይ እነዚህንም እንዴት እንደምናደርጋቸው የምንመለከት ይሆናል። ለማሳየት ስለሆነ ይበቃኛል። ልክ በዚህ መልኩ እንሰራለን ማለት ነው። ይሄንን ከሰራን መቁረጥ ሙቭ ማድረግ ይሄኛውን ደግሞ ማንቀሳቀስ ብፈልግ ይሄኛውን ማንቀሳቀስ ብፈልግ ወደታች ዝቅ ማድረግ ብፈልግ ከዚህ ጀምሬ ከሌፍት ወደ ራይት ሳይሆን ከራይት ወደ ሌፍት ነው ሰሌክት ስናደርግ ከዚህ ወደዚህ ነው እንደዚህ ነው የምናደርገው ከራይት ወደ ሌፍት ማለት ነው። ከዛ ምን እንበለው ሙቭ እንበለው ወደዛ አካባቢ ማንጣት ብፈልግ ይሄንን ከዛ አካባቢ አንስቼ እዛ አካባቢ መውሰድ ይችላል ማለት ነው። ይሄ ምንድነው ሙቭ የምንለው ነው። አሁን ኮፒን አይተናል።
ከዛ የምንመለከተው ስትረች ነው። ስትረች ያን ያህል ብዙም ጥቅም ስለሌለው ወደ ጎን እንትን ማለት ነው ያን ያህል በድሮይንግ የሚመከር አይደለም። ሌላው ሮቴት ነው። ሮቴት ደግሞ ወደምንፈልገው በልኩ ማዞር ነው። ሌላ በጣም የሚጠቅሙ ስላሉ እነሱን ማሳያቸው ይሆናል። በጣም እንዲያልፏችሁ እነሱ በትክክል ማየት ይኖርባችኋል። ይሄ ሮቴት ነው ያን ያህል ብዙ አይደለም። ማሽከርከር ወደ አንድ በኩል ወደምትፈልጉት በልኩ ማዞር መቻል ነው። ስለዚህ ከዛ ይልቅ ሚረር የምንጠቀምበት ለምሳሌ እቺ ኮለን በዚህኛው ሳይድ እንድትሆን ከፈለግን ሚረር ማድረግ እንችላለን። ሚረር የምንጠቀምበት አለ። ይሄኛው ሚረር ይባላል። ለምሳሌ የመጀመሪያውን እንምረጠውና ሚረር ማጥፋትና ሁለቱንም ጎን ለጎን መጠቀም የሚባልም ነገር አለው። እሱን እንመለከተዋለን። ይሄኛውን እንምረጠውና ሰሌክት እናደርገውና ሙሉ በሙሉ ሰሌክት ማድረጋችንን ማረጋገጥ አለብን። እንደዚህ ከመረጥን በኋላ ሚረር እንላለን። ሚረር እንግዲህ የምትይዛላችሁ ወደ ጎን ይሄንን ኦርቶን ብታበሩት አሪፍ ነው። በሚረር ጊዜ ወደ ጎን እንዲሆንላችሁ ለምሳሌ ወደዚህ ነው ወይ የሚለውን ወደዚህ ነው ለምሳሌ እኔ የፈለኩት እንደምትመለከቱ ኮለኑ በዚህኛው ሳይድ ነበር በዚህኛው ሳይድ እንዲሆንልኝ ፈለኩኝ። ልክ እንደዚህ ማለት ነው። ስለዚህ እዚህ ቦታ ላይ yes or no ይለኛል። yes ስለዋለሁ yes ካልኩት ያኛውን ያጠፋዋል ማለት ነው። እንደምትመለከቱ ይሄ ኮለም በዚህኛው ሳይድ ነበር ወደዚህ አዞረልኝ። ልክ እንደዛ አዟዙረን መጠቀም የምንችልባቸው ናቸው። ሌላው በሁለተኛ ደረጃ የምንመለከተው ሁለተኛ አልበላችሁ ሁለተኛ ምናምን የለውም እዚህ ውስጥ ከዚህ ከተርታው ማለት ነው አሬይ ነው። አሬይ በጣም የሚያስፈልግ ከሚባሉ ነገሮች አሬይ ነው። ይሄን አሬይን አንድ ነገር ልስራና ላሳያችሁ። ክብ ልስራና ላሳያችሁ። እዚህ ቦታ ላይ ክብ ልስራና ለምሳሌ እዚህ ጋር ክብ ሰራሁኝ። ባለ ስንት የሆነ ባለ 400 የሆነ ላድርገው። የሆነ ራዲየስ የሆነ ክብ ሰራው። እዚህ ክብ ላይ የሆነች ምን አለች? አንድ ሬክታንግል አለች እንበል። ሬክታንግል 20 በ20 ሆነች 40 በ40 ወይ 60 በ60 ላድርጋት 60,60 ላድርግና 60 ለስራት ይቺ ሬክታንግል እዚህ ክብ ላይ አለች። እሷን ነው የምንመለከተው። ይቺን ምን ላድርጋት? ከዚህ ላንጣና ላሳያችሁ። በደንብ እዩኝ። ይቺን ሙቭ ላድርግና በደንብ ላያዝና ክቡ ላይ ላስቀምጣት ነው። ከዛ አነሳው ሙቭ ላረጋት ነው። በደንብ እንዳንቀሳቀሰኝ 360 ዲግሪ ላንቀሳቅሰው። እዚች ላይ ላስቀምጣት። እዚች ላይ ይቺን ዙሪያውን 32 ጊዜ በክቡ ዙሪያ እንድትቀመጥ ፈለኩ። በክቡ ዙሪያ ነው የምትቀመጠው። ይሄን ለማድረግ ይቺን ሰሌክት አደርጋትና እዚህ ቦታ ላይ ስለ አሬይ ልንማር ነው። አሬይ ላይ እንገባለን። አሬይ እዚህ ቦታ ላይ አሬይ ብዙ አይነት አሉ። ፓዝ አሬይ፣ ፖላር አሬይ ልንጠቀም ነው እኛ በክብ ስለሆነ ክብ ላይ ፖላር አሬይ ተጠቀምኩኝ። ይሄኛውን እነካና ኢንተር ልበለውና ላሳያችሁ። የት ነው ማረገው? ከሴንተሩ እየተነሳሁኝ አድርግልኝ ነው ምለው። እንደምትመለከቱት አሁን በሴንተሩ ዙሪያ ያያረገው ነው። ብዛታቸው ግን 6 ነው አሁን የተጠቀመው። እኔ 32 እንዲጠቀም ፈለኩኝ። 32 ብዛት 32 እንዲጠቀም ፈለኩኝ። እንደምትመለከቱት አሁን ኢንተር ብለው እዚህ ክብ ላይ እየሰራልኝ 32 ጊዜ አስቀምጦልኛል ማለት ነው በዚህ በክብ ዙሪያ። ነገር ግን እንዲጠላለፉ ፈለኩ። አሁንም እነዚህ እንዲጠላለፉ ተጠላልፈው እንዲቀመጡ ፈለኩ። ተጠላልፈው እንዲቀመጡ 64 ላርጋቸው። በጣም ተጠላልፈው አንዱ ባንዱ ላይ እንዲሆን ፈልጊያለሁ። እንደምትመለከቱት አሁን የሚያምር አይነት ሰርቶልኛል ማለት ነው። እንደምትመለከቱት አሁን በጣም የሚስብ ሆኖ እንደምትመለከቷቸው አንዱ ባንዱ ተያይዞ ተሰርቶልኛል። በጣም የተለየ የሚባል ደስ የሚል ነገር ስትራክቸር ነው። ፀሐይ መስራት ትችላላችሁ። የፈለጋችሁትን ነገር መስራት ትችላላችሁ። ይሄን ደግሞ 10 ቦታ እንዲሆን ፈለኩኝ። 10 ቦታ እንዲሆን ፈለኩኝ። ይሄኛውን ወደዚህ ያለው ላጥፋና ላሳያችሁ። ይሄኛውን ላጥፋው። ይሄኛ ያስፈልገኝ። ይሄ ደግሞ 10 ቦታ እንዲቀመጥ ፈለኩኝ። ኮፒ ከማድረግ ለምን 10 ቦታ በአንድ ጊዜ እንዲቀመጥልኝ አልፈልግም። አሁን ይሄን ኮፒ እያልኩኝ 30 ቦታ እንዲቀመጥ ፈለኩኝ። ይሄን ሰሌክት አደረኩኝ። ሰሌክት አድርጌው ዝጋ ሬክታንጉላር አሬይ ተጠቀምኩኝ። ያስቀመጠልኝ ስንት ነው እሱ? ባይ ዲፎልት 12 አስቀምጦልኛል። 4 አድርጎ ማለት ነው። ስለዚህ እንደምትመለከቱት ሮ ኮለመን ብሎ ማለት ነው። እዚህ ቦታ ላይ እኔ ኮለመኑን 8 ልበለው። 8 አሁን ስንት 8 ጊዜ 3 24 ያስቀምጥልኛል ማለት ነው። እንደምትመለከቱት 24 አስቀምጦልኛል። እዚህ ቦታ ላይ ደግሞ ይሄኛውን
8 በ8 ባረገው 64 ያስቀምጥልኛል ማለት ነው። እንደምትመለከቱት 64 አስቀምጦልኛል። ልክ በዚህ መልኩ ደርድረን የምንሰራበት የምንጠቀምበት ነው። whatever ይሄንን በደንብ ማየት ትችላላችሁ እናንተ። ከዛ ወደ ስኬል ነው የምንሄደው። ከዚህ ቀጥለን ስኬልን እናይና ስኬልን እናያለን። እዚህ ጋር ሚረርን አይተን ቀጥታ ወደዚህ ነውና ስኬል እናያለን። ስኬል የምንለው ለምሳሌ ይሄን ክብ ስንሰራው ወይም ደግሞ ወደዚህ ልንጣና ላሳያችሁ። እነዚህን ስንሰራቸው ከዚህ እስከዚህ ያለው 400 ነው ብለናል። 400 ሴንተር ቱ ሴንተር። ይሄኛውን ሪዲዩስ አድርጎ በ200 አጠቃላይ እንዲሰራልን ኮሎኑ 40 ነው ባለ 20 እንዲያደርግልን ሙሉ በሙሉ ብንፈልግ ምን እናደርገዋለን? ይሄን ሰሌክት እናደርገውና ሙሉ በሙሉ ሰሌክት ላድርገው። እንደዚህ ሰሌክት ላድርገው ሙሉ በሙሉ ሰሌክት አድርገዋለሁኝ። ምን አደርጋለሁኝ? እዚህ ስኬል እላለሁኝ። ስኬልና መጀመሪያ ስፔሲፋይ ቤዝ ፖይንት ነው እዛ አካባቢ እንዲያደርግልኝ ላድርገው ቤዝ ፖይንቴ። ከዛ ምን እንላለን? በ0.5 ይቀንሰው። 0.5 ማለት ኦልሞስት በሁለት አሳነሰው ማለት ነው። ከዛ እንደምትመለከቱት አሁን ይሄ ሜዠር ብናረግ ከዚህ ሜዠርመንት አንተን ይሄ ከዚህ ሴንተር እስከዚህ ሴንተር ያለው 200 ነው የሚሆነው። 400 ነበር 200 ሆኗል ማለት ነው። አሁን ይሄንኑ ደግሞ ማሳደግ ብንፈልግ ስኬል አድርገን ምን እናደርገዋለን? እዚሁ ስኬል እንገባና በሁለት እንለዋለን። በሁለት ስፔሲፋይ ቤዝ ፖይንት ለኛል እዛ አካባቢ አድርጌለታለሁ። እሺ እንደምትመለከቱት አሁን 100 ነው ያደረገው። ወርታች ቀንሼዋለሁኝ መጨመር ነው የፈለኩት ግን እኔ ይሄው አሁን ስንት ስፔሲፋይ ቤዝ ፖይንት ይለኛል። ይሄ ቤዝ ፖይንት እዚህ ጋር ስጨዋለሁ በ4 ልበለው፣ ምክንያቱም ወደዛ ወደ ነበረበት ቦታ እንዲመለስ ፈልግ ያለው ማለት ነው። 400 እንደምትመለከቱት በ4 ብለው እዛው 400 ገባ ማለት። ልክ በዚህ መልኩ ስኬል የምንሰጣቸው ናቸው። ሌላው ፍሌት እና ቻምፈርን እንመለከታለን። ከዛ ቀጥለን ማለት ነው ይሄኛውን ስላየን ይሄን አይተናል። እዚህ ጋር ፍሌት እና ቻምፈር የሚባሉ አሉ። ፍሌት እና ቻምፈር የምንላቸው ደግሞ ስትራክቸሮች በነገራችን ላይ በጣም ዲዛይናቸው ሲያምር ነው አሪፍ የሚሆነው። ይህን ኮለን ማስቀረት ፈለኩኝ። እዚህ ጋር ኮለን አያስፈልገኝም። ይህ ስትራክቸር እንደዚህ ነው መንጣት ያለበት፣ ክብ መሆን አለበት፣ ግማሽ ክብ አልኩኝ። ስለዚህ ይሄንን ምን አድርጋለሁኝ? እዚህ ቦታ ላይ ፍሌት የሚባላለው በፍሌት ጊዜ ዲያሜትር ነው የምንጠቀመው። በቻምፈር ጊዜ ደግሞ ዲስታንስ እንጠቀማለን። እሱን ልጠቀምና ላሳያችሁ። የመጀመሪያ ሰሌክት ፈርስት ኦብጀክት ይላችኋል። ይሄን ኦብጀክት መረኩኝ። ከዛ በኋላ አር ትላላችሁ። ከዊንዶአችሁ አር ትጽፉና ኢንተር ትሉታላችሁ። ከዛ ምን ትሰጡላታላችሁ? ዲያሜትር ትሰጡታላችሁ። 400 ዲያሜትር ሰጠሁት። ከዚህ እስከዚህ ያለው 400 ዲያሜትር ስለሆነ ከዛ ኢንተር እለዋለሁ። ከዛ ሌላኛውን ኦብጀክት አናዘር ኦብጀክት ስጠኝ ይለኛል። ይሄን እንሰጠዋለሁ። እንደምትመለከቱት በዚህ መልኩ ይሄን ኮለን አስቀረሁት ማለት ነው። ልክ በዚህ መልኩ የምጠቀምበት ምን ይባላል? ፍሌት ይባላል። የምንጠቀመው በዲያሜትር ወይም ደግሞ በራዲየስ ነው የምንሰጠው። ራዲየስ ሰጥተን የምንሰራው ነው ማለት ነው። ሌላው ሁለተኛ የማሳያችሁ ደግሞ እዚህ ቦታ ላይ ቻምፈር መጠቀም ፈለኩኝ። ከዚህ ትንሽዬ ይሄኛው ገባ ብላ እዚህም ገባ ብላ መስራት ፈለኩኝ። ይሄ ደግሞ ቻምፈር ይባላል። ቻምፈርንም የማሳያችሁ ይሆናል። ቻምፈር የምለው ደግሞ ይሄ ደግሞ ዲ ነው የምንሰጠው፣ ዲስታንስ ነው የምንሰጠው። ይሄን ፈርስት ላይን ንካልኝ ነው ሰሌክት የሚለኝ። ከዛ ምን እላለሁ? ዲ እላለሁ። ዲስታንስ ነው። ከዛ ኢንተር ይለኛል። 40 ግባ አልኩት፣ 40 ሴንቲም። ከዛ 40 ብዬ አሁንም ጫነውና ከዛ ምን አደርጋለሁ? ሁለተኛውን ስጠኝ ይለኛል። ይሄኛውን እሰጠዋለሁ። ይቅርታ ለቆብኛል። አሁን ከመጀመሪያ ጀምረን እንስራው። ከዛ ቻምፈር አልኩኝ። የመጀመሪያውን እሰጠዋለሁኝ። የመጀመሪያ ሰጥቼው ከዛ ዲስታንስ እሰጠዋለሁ። ዲ አልኩኝ፣ ኢንተር። ከዛ 40 አልኩት፣ ኢንተርልና አሁንም 40 ብዬ ኢንተር እላለሁኝ። ከዛ ይሄኛውን እሰጠዋለሁ እዚህ ቦታ ላይ ያለውን። አንድ ስለሆነ መሰለኝ ሁለቱ ይችኛዋን ነው መስጠት ያለብኝ። ይሄኛውን ስሰጠው መስራት አይችልም። እውነቱን ነው። ይሄኛውን ነው መስጠት ያለብኝ። የኔ ስህተት ነው። አሁን እንመልከተው። ከዛ የመጀመሪያ ስፔሲፋይ ይለኛል። ይሄን መረቅኩለት። ከዛ ዲ አልኩኝ። ከዛ 40 አልኩለት። ከዛ አሁንም 40 አልበለለትና የሁለቱንም ዲስታንስ ከዛ ይሄኛውን ዲስታንስ ነው የምመርጥለት። እንደምትመለከቱት እዚህኛው ዲስታንስ ነው።
እቺኛዋን ስነካት ምን ይሆናል ወደዚህ ይታጠፋል ማለት ነው። እንደምትመለከቱት እዚህ ቦታ ላይ 40 ይሄኛው ዲስታንስ በዚህ መልኩ ቻምፈር አድርጎልኛል ማለት ነው። ይሄ ቻምፈር ይባላሉ። የመጨረሻው እንግዲህ በጣም ደግሞ አሪፍ ከሚባሉ ትሪም ነው። ትሪም የምንለው እንግዲህ አንድ ፓርት ማያስፈልግ ሲሆን መቁረጥ የምንችልበት ነው። ለምሳሌ ከላይ ያሉት እነዚህ ፓርቶች አያስፈልጉም፣ ይሄኛው በዚህ አያስፈልግም፣ እነዚህም አያስፈልጉም፣ ይሄም አያስፈልግም ካልኩኝ ምን አደርጋለሁ? ትሪም የሚል እነካለሁ። እቺ ትሪም ትባላለች። ከዚህኛውን ፓርት እየሄድን ምን ማለት ነው? መቁረጥ ማለት ነው። እንደምትመለከቱት ይሄ ፓርት አያስፈልግም ካልኩ ከዚህ ሪፈረንስ ይሄኛውን ሪፈረንስ ከላይ ያለውን ሪፈረንስ ያደርግና ይሄኛውን ይቆርጠዋል ማለት ነው። ይሄው ትሪም ለና ወይም አንድ ጊዜ ሰሌክት ወደ ጎን ማድረግ እችላለሁ። ይሄው ትሪም ነካሁኝ ወደ ጎን እንደዚህ ማድረግ እችላለሁ። ይሄን እንደዚህ አድርጋለሁ። እንደምትመለከቱት ይቆርጠዋል፣ ይሄኛውንም ይቆርጠዋል። ይሄ ትሪም ይባላል። ትሪም ውስጥ ላይ ያሉ ነገሮችንም የምንቆራረጥበት ነው። ለምሳሌ እዚህ ቦታ ላይ ይሄ መካከለኛው ያስፈልግም ካልኩ ይቆርጠዋል፣ ይሄንን የሚያስፈልግም ካልኩ ይሄንን የሚያስፈልግም ካልኩ ይቆርጠዋል ማለት ነው። ስለዚህ ይሄን ይመስላል የትሪም ፋንክሽን ማለት ነው። ሌላ እዚሁ ላይ ኤክስቴንድ የሚባል ሌላ ፋንክሽን አለ ውስጥ ላይ፣ እሱን እንመለከተዋለን። ኤክስቴንድ የምንለው ደግሞ እዚህ ቦታ ላይ ይሄ መስመር አለ፣ ወደዚህም የሆነ መስመር ላስምርና እዚህ ጋር የሆነ መስመር ላስምርና ይሄን መስመር አሰመርኩኝ። ይሄ ከዚህ ያለው እቺ መስመር እዚህ ጋር ሄዳ እንድትገጥም ፈለኩኝ። እነዚህ ከታች ያሉት መስመሮች ደግሞ እነዚህ እቺም እዚህ ላይ ወጥተው እንዲገጥሙ ፈለኩ። መጀመሪያ ይሄንን ነካውና ምን ራለው እዚህ ጋር ኤክስቴንድ የሚል ፖይንት አለ፣ አንድ አይከን አለ። ከዛ የትኛው ይሄኛው ላይኛው ወጥቶ እንዲገጥም ፈለኩ። እንደምትመለከቱት ኤክስቴንድ እያደረገ ነው። ይሄኛው ደግሞ እንደምትመለከቱት በዚህ መልኩ እንዲገጥሙ ፈለኩ። ይቺኛዋ ደግሞ እዚህ ጋር እንዲገጥም ከፈለኩ ደግሞ ምን አደርጋለሁ? ያኛውን ገጥም ያለው ይቺኛዋን ምን መርጣትና ኤክስቴንድ ላለው። የት ነው ኤክስቴንድ የሚሆነው? ይሄኛውን እንደምትመለከቱት እዚህ ቦታ ላይ አሁን በዚህ መልኩ ኤክስቴንድ የሚሆኑ መስመሮች ካሉኝ ምን አደርጋለሁ ማለት ነው? ኤክስቴንድ አደርጋለሁ ማለት ነው። ልክ በዚህ መልኩ ኤክስቴንድ የምናደርግበት ሜካኒዝም ነው። በጣም ብዙ ነገሮችን መስራት የምንችልባቸው አይከኖች ናቸው። ሌላው እዚህ ቦታ ላይ ሬዝ ነው። ሬዝ የምንለው ደግሞ ማጥፋት ነው። ቀጥታ የሆነ ነገር የምናጠፋበት ነው። እንግዲህ ይሄኛውን ማጥፋት ከፈለኩኝ እዚህ ቦታ ላይ ይሄኛውን ሰሌክት አድርገውና እዚህ ቦታ ላይ ሬዝ ስል ሬዝ ይሆናል ማለት ነው። ሌላው ምንድነው? ኤክስፕሎድ ነው። ኤክስፕሎድ ደግሞ አንድ የሆነ ነገር ማፈራረስ ነው። እሱን እንመለከተው። እዚህ ቦታ ላይ ለምሳሌ ይሄ ሬክታንግል ነው። ምንም ሰሌክት ስታደርጉ አንድ ነው። አሁን ላይ አንድ ነው። ነገር ግን ይሄን ኤክስፕሎድ ብለው ብትንትን ያደርገዋል ማለት ነው። እንደምትመለከቱት አሁን አንድ አይደለም፣ ተበታትኗል ማለት ነው። ተበታትኗል፣ ለየብቻው ነው የሚመረጠው ማለት ነው። ይሄ ምንድነው? አንዳንድ ጊዜ አንዱን ፓርት ማጥፋት ስንፈልግ ኤክስፕሎድ አድርገን አንድ የሆነ ነገር ይሄኛውን ብቻ ፓርት ማጥፋት እንችላለን። ልክ እንደዚህ እንድንጠቀም የሚያደርገን ነው ማለት ነው። ይሄኛውን ሰሌክት አድርገን ጆይን የምናደርግበት ደግሞ እዚህ ድሮ ቱል ባር ውስጥ ነው ያለው። ሪጅን ይባላል። ሪጅን ስንለው ደግሞ ምን ይሆናል ማለት ነው? ይሄ ፓርት አንድ ይሆናል ማለት ነው። ሰሌክት አድርገን ኢንተር ብንል ተመልሶ ምን ይሆናል ማለት ነው? ይሄ አንድ ይሆናል ማለት ነው። እንደምትመለከቱት አሁን አንድ ፓርት ሆነ ማለት ነው። ስለዚህ በዚህ መልኩ የምንሰራባቸው ናቸው። ሌላው ኦፍሴት ነው። ቅድም ላይ አይተነዋል። ነገር ግን አሁን በደንብ እንመለስና እንየው። ኦፍሴት ደግሞ ይሄንን ለምሳሌ ወደ ውጭ ምን ያህል ኦፍሴት ላድርግ? ለምሳሌ ይሄ ኦፍሴት ነው። ኦፍሴት 20 ሴንቲም ወደ ውጭ ኦፍሴት አድርግልኝ ብለው ይሄን ነካውና እንደምትመለከቱት ወደ ውጭ ስንት ያደርግልኛል? ኦፍሴት 20 ሴንቲም ያደርግልኛል ማለት ነው። ስለዚህ እሱን እንመልከት። አሁን ይሄኛውን ኦፍሴት ልበልና መርጫዋለሁኝ 20 አሁን ወደ ውስጥ ያልኩት መስሎን ነው። ወደ ውጭ ማለት እችላለሁ። ይሄኛውን እንተውና ማድረግ እንችላለን። ነገር ግን ተለቅ ያለ ነገር እንስጠው ለእናንተ አስተማሪ የሚሆን ማለት ነው። እዚህ ላይ ለምሳሌ ይሄኛውን ወደዚህ ኦፍሴት በ20 ሴንቲም ወይም ደግሞ በ4 ሜትር እንደገና እንዳደርግልኝ ብፈልግ ይሄኛውን ምን ላድርግ? መጀመሪያ ይሄኛውን ሰሌክት ታደርጉትና ኦፍሴት ትላላችሁ። ወደዚህ 4 ሜትር እንዳደርግላችሁ ከፈለጋችሁ በሴንቲሜትር ስለሆነ 400 አልኩት። እንደምትመለከቱት በዚህ መልኩ ልክ እንደዚህ ያደርጋችሁ። ተመሳሳይ ካልሆኑ የራሱን ዳይሜንሽን ትሰጡለታላችሁ። አለበለዚያ ምን ታደርጋላችሁ? ልክ እንደዚህ ኦፍሴት እያላችሁ የምትጠቀሙበት ነው። ስንት ልግባ ስንት ልውጣ ብላችሁ የምታደርጉበት ነው። በጣም ድሮይንጋችሁን በፍጥነት የምትሰሩበት ኦፍሴት ይባላል። ኦፍሴትን መጠቀም ትችላላችሁ። ስለዚህ እነዚህ በጣም አሪፍ ከሚባሉት ፓርቶች ናቸው። ሌላው የምንመለከተው ደግሞ ማች ፕሮፐርቲ ነው። ለምሳሌ እስካሁን የሰራ ነው በሴንተር ላይን ነው። ነገር ግን ኮለን የሆኑት ኮለን እንዲሆኑ፣
የምናደርግበት እያንዳንዱ ነው። ማች ፕሮፐርቲን መጠቀም እንችላለን። ለምሳሌ እዚህን የኛውን መጀመሪያ እዚህ ቦታ ላይ አንድ ላይ ልሳልና እዚህ ቦታ ላይ በማልሳል መጀመሪያ ከዚህ ኮለን የሚል ልምረጥ ኮለመን የሚል ልምረጥና እዚህ ጋር ኮለመን የሚል አለኝ እዚህ ጋር ላይን ልስራ እዚህ ቦታ ላይ ላይን ሰራሁ ይሄ ላይን ነው ይሄ ኮለመን ነው ነገር ግን በኮለመን አልተሰራም ስለዚህ ማች ፕሮፐርቲ ልጠቀምና ይሄኛው መጀመሪያ ሰሌክት ላድርገውና ማች ልንካና ይችን ብነካት እንደምትመለከቱት አሁን ማች ፕሮፐርቲ ይሄኛውን ምን ማድረግ እችላለሁ ማለት ነው እዚህ ቦታ ላይ ማች እያደረኩኝ ኮለኖችን የኮለን በኮለን አልሰራሁም ብዬ እንትን አልጨነቅም ስለዚህ በኮለን አመሳሰልኳቸው ወይንም ከመጀመሪያው ጋር አደረኩት ማለት ልክ ይሄ ማች ፕሮፐርቲ ይባላል በጣም ጥሩ የምንጠቀምበት ፓርት ነው ማለት ነው። ሌላው እዚህ ቦታ ላይ እንግዲህ ይጠቅማችኋል የምንለው ዳይሜንሽን ቴክስት ነው። ዳይሜንሽን እንግዲህ ብዙ አይነት ዳይሜንሽኖች አሉ። ኩክ ዳይሜንሽን የምንላቸው አሉ። እንዲሁም ደግሞ እያንዳንዱ የምንለካባቸው አይነቶች አሉ። ዲያሜትር ከሆነ ራዲየስ ከሆነ አርክ ሌንግዝ ከሆነ አንጉላር ከሆነ አላይንድ ሊኒያር ከሆነ የሚባሉ አሉ። እነዚህን እየወሰዳችሁ ሜዠር የምታደርጉበትን ከዚህ እስከዚህ ድረስ ያለው ስንት ነው እንደዚህ እያራችሁ መለካት ነው። ያን ያህል ብዙ የሚከብድ አይደለም። ከዳይሜንሽን ጋር በተያያዘ እንደምትመለከቱት እያንዳንዱ የምንለካበት ወይ ነው ማለት ነው። ዳይሜንሽን ላይ በተያያዘ ማለት ነው። የምንፈልገውን አይነት በምንፈልገው መለካት እንችላለን። ለምሳሌ አሁን ራዲየስ ነው። ራዲየስ ስለሆነ ምን ማለት ይኖርብናል እዚህ ቦታ ላይ ራዲየስ የሚል መምረጥ አለብን። ራዲየስ ስንመርጥ እዚህ ቦታ ላይ ራዲየስ መሆኑን ራሱ ራዲየስ ብሎ ያስቀምጥልናል። r = ይሄን ያህል ብሎ ማለት ነው። ስለዚህ በዚህ መልኩ ዳይሜንሽኖቻችንን መለካት እንችላለን ማለት ነው። እንግዲህ ከሞላ ጎደል በዚህ አይነት ከያዝን በዚህ አይነት በደንብ ትሬኒንግ ካደረግን በጣም ብዙ ፋንክሽኖች አሉ። እነዚህን ደግሞ በትክክል መረዳት የምንችልበት ወይ ጊዜው አሁን ስለሆነ ማየት እንችላለን። ሌላው እዚህ ቦታ ላይ ያሉ አይኮኖችን ነው ማሳያችሁ። እዚህ ቦታ ላይ ያሉት እንግዲህ አንድ ነገር ኮፒ ለማድረግ ወይም ደግሞ ለማንቀሳቀስ በጣም ወሳኝ የሆኑ ነገሮች ናቸው። ለምሳሌ ይሄ ከዛ አንድ ኮለን ኮፒ አድርጌ እሱን ላሳያችሁ። ለምሳሌ ከዛ አንድ ኮለን ኮፒ ላድርግና መጀመሪያ ይሄን ኮለን ኮፒ እናድርገው። እዚህ ቦታ ላይ በደንብ ላይ ያዝና አጭጃለሁኝ። ስለዚህ ይሄን ኮፒ ላድርግና ኮፒ ልበለው እዚህ ጋር ሴንተሩ ላይ ያዝና መጀመሪያ ሌላ ጋር ልውሰደው ሙቭ ላድርግና ምክንያቱም ሙቭ ላድርግና ልውሰደው እንዲመቸኝ ማለት ነው። ጽድት ያለ ቦታ ላይ ማስቀመጥ አለብኝ ማለት ነው። ይሄን ኮፒ ለማድረግ ማለት ነው በደንብ እንዲታየን እዚህ ቦታ ላይ ወሰድኩት። ይሄንን ምን ላድርግ ኮፒ አድርጌ እንደፈለገኝ እንዲንቀሳቀስ ለማድረግ እንዲንቀሳቀስ መጀመሪያ ሴንተር ለመያዝ እንዲህ በአራቱም አቅጣጫ በደንብ ታይታላችሁ። እንደዚህ ከዚህ ሚድ ፖይንት አለው ሚድ ፖይንት ናት እቺ። ከዛ እንደዚህ አድርጌ የሚይዝበት ምን ይባላል ኦስናፕ ኦብጀክት ይባላል። ኦስናፕ ኦብጀክት ናቸው እነዚህን። ለምሳሌ ይሄ 360 ዲግሪ መንቀሳቀስ ይችላል። ይሄ ኦርቶ ይባላል። ኦርቶን ባጠፋው ግን በአራት ዳይሬክሽን ብቻ መንቀሳቀስ የምንችልበት ነው። ስለዚህ ይሄን በደንብ ማወቅ ይኖርባችኋል ማለት በአራት ዳይሬክሽን። ስለዚህ ኦርቶን ስታበሩ ምን ይሆናል ማለት ነው እዚህ ቦታ ላይ መንቀሳቀስ 360 ዲግሪ መንቀሳቀስ እንደልባችሁ ለምሳሌ እንደዚህ ማረጋችሁሉ ማለት ነው። ዙም አውት እና ዙም ኢን አድርጋችሁ መንቀሳቀሳችሁም። ስለዚህ እዚህ ቦታ ላይ ፈለጋችሁ ቦታ ላይ እንድታደርጉ ምን ያስፈልጋችኋል ማለት ነው ሴንተር እንዲያሳያችሁ። ለምሳሌ እዚህ ቦታ ላይ ሴንተር አሳይቶ ኤክስ ምልክት ያሳየኛል። እዚህ ኤክስ ላይ ሳደርግ ምን ማድረግ እችላለሁ በትክክል ኮፒ ማድረግ እችላለሁ ማለት ነው። ሴንተር ላይ ነው ያደረገልኝ። ስለዚህ ይሄን የምናደርግበት ምን አለ እዚች ቦታ ላይ ተመጡና እዚች አካባቢ ማለት ነው እንግዲህ እንደ ቨርሽናችሁ ሊለያይ ይችላል። በተለይ ከ2017 እና 13 በላይ ያሉ አውቶካዶች በደንብ እነዚህ ሙሉ ያመለክታሉ። 2007 ላይ ግን እንደዚህ አይነት አይደለም። የራሱ እዚህ ጋር ተዘርዝረው ነው ያሉት። ስለዚህ እቺኛዋን እዚች ጋር ያለችውን አሮውትን ነኳት ስናፕ ሴቲንግ የምትላለች እሷን ላይ ገብተን ምን ማድረግ እንችላለን ማስተካከል ይኖርብናል ማለት ነው። ስናፕ ሴቲንጋችን እዚህ ቦታ ላይ ኦብጀክት ስናፕ የሚባላሉ እነዚህ ሁሉም መብራት አለበት። ለምሳሌ ሚድ ፖይንት ካልበራ ሚድ ፖይንት እዚህ ቦታ ላይ ኢንድ ፖይንት ሚድ ፖይንት እዚህ የሚባሉ አሉ። ለምሳሌ እነዚህን ክሊር ኦር አድርጌያቸው አሁን መያዝ ወይም ደግሞ ኮፒ ማድረግ ብፈልግ መያዝ አልችልም። እሱን እዚህ ጋር አንድ ጊዜ ኮፒ ላድርግና ላሳያችሁ። እዚህ ጋር ምንም አያመለክተኝም ማለት ነው። እዚህ ጋር አሁን ያነዛን ሁሉንም አጥፍቻቸዋለሁ። እዚህ ጋር ምን ላድርገው ኮፒ ላድርገውና ላሳያችሁ። አሁን
ለመያዝ ምን ላይ እንደሚይዘው ራሱ ግራ ነው የሚገባው። እንደምትመለከቱት ምንም ነገር ላይ መያዝ አልቻልኩም። ይሄንን እንደው ዝም ብዬ ኮፒ አድርጌ መውሰድ ብቻ ነው እንጂ ሴንተሪው ምን ይሁን የሚታወቅ ነገር የለምና ይሄን ለማድረግ የግድ እዛ ውስጥ ያሉ ሴቲንጎች ሙሉ ሴቲንጎቹ መብራት ያለባቸው ሴቲንጎች መብራት አለባቸው። ከዛ ይሄንን ኮፒ ልበለውና አላሳያችሁ። አሁን ምንም አይበራም። ነገር ግን እዚህ ጋር ገብቼ እነዚህን ኦ ስናፕ ውስጥ ያሉትን ማብራት ይኖርብኛል ማለት ነው። እዚህ ስናፕ ሴቲንግ አለ። ስናፕ ሴቲንግ ውስጥ ገብታችሁ ለምሳሌ የመጀመሪያው እዚህ ጋር ኦብጀክት ስናፕ ውስጥ ነው። ኢንድ ፖይንት መብራት አለበት። ሚድ ፖይንት እንድትይዙ፣ ሴንተር እንዳመለከታቸው፣ እነዚህ ጂኦሜትሪ ካሉ ምናምን ካሉ ሁሉንም ማብራት ከፈለጋችሁ ችግር የለውም በታበሯቸው። ስለዚህ ታበሩና ኦኬ ትላላችሁ ማለት ነው። ኦኬ ስትሉ እንደምትመለከቱት አሁን ሴንተር አለ ስትፈልጉ፣ ሚድ ፖይንት አለ፣ ኢንድ ፖይንት አለ። እያንዳንዱን ነገር ማየት ትችላላችሁ። እንደምትመለከቱት ሙሉ ማመልከቻ አለው። ስለዚህ ይሄንን ሴንተሩን ከፈለኩ ሴንተር፣ ዳር ላይ ከፈለኩ ዳር ላይ። ስለዚህ ይዤ እንደየድሮይንጉ ስለሚለያይ ማለት ነው። ስለዚህ ይሄኛውን የምፈልግበት ቦታ ላይ ፔስት አደርጋለሁኝ ማለት ነው። ፔስት አድርጌ መጠቀም እችላለሁ። እነዚህን ሴቲንጎች በደንብ ግሬድ ኦን ኦፍ ማድረግ ስትፈልጉ ደግሞ እዚህ ጋር ግሬዳችሁን ማብራት ማጥፋት ትችላላችሁ። እዚህ ቦታ ላይ ያሉትን ሬሾአችሁን የምታስተካክሉባቸው ናቸው። እነዚህ አጠቃላይ ለአንድ አውቶካድ መሰረታዊ ነገሮች ናቸው። አሁን ደግሞ ሙሉ የሰራራናቸውን እናጥፋና አንድ ፍሎር ፕላን ዲዛይን እያደረግን ሁሉንም አማክለን ሁሉንም እንትኖች እየተጠቀምን እንስራ ማለት ነው። ስለዚህ ይሄኛውን ዲሌት እዚህ ጋር ዲሌት ማለት ትችላላችሁ። የኮምፒውተራችሁ ላይ ዲሌት ማድረግ ትችላላችሁ ከመረጣችሁ በኋላ ማለት ነው። እንግዲህ የመጀመሪያው ኮንስትራክሽን ላይን ተጠቅመን እንዴት አድርገን እንደምንሰራ ትሪም እያንዳንዱን ነገር ኮፒ ሁሉንም ነገር የያዘን እንሰራለን። ስለዚህ እዚህ ቦታ ላይ እንመጣና ድሮ የሚለው ውስጥ እንገባና ኮንስትራክሽን ላይን እናመጣለን። ከዛ እሱን ካመጣን በኋላ ስፔሲፋይ ፖይንት ይለናል። አንድ ጊዜ ዝም ብለን ክሊክ እናደርጋለን። ስለዚህ ይሄን ክሊክ ያደረግንበትን ደግሞ የሴንተር ላይን ስለሆነ ይሄንን ስኪፕ እንልና ስለዚህ ምን መምረጥ አለብን? ላይናችንን የሚያካተተ መስራት ስላለብን ላይናችንን መጀመሪያ ሴንተር ስለሆነ የሚሰራው እሱን እናንጣና በሱ እንስራ። ምናልባት ህጉን ማሟላት ስላለብን ማለት ነው። ስለዚህ መንጸረ ስፔሲፋይ ፈርስት ፖይንት ለና ዝም ብለን አንድ ጊዜ ክሊክ እናደርጋለን። ከዛ ሆሪዞንታል ያሰምረናል፣ ክሊክ እናደርግበታለን። ከዛ ቨርቲካሊም ደግሞ ክሊክ እናደርግበታለን። ጨርሰናል። አሁን ስኪፕ እንላለን። ከዛ በኋላ ምንድነው ኦፍሴት መጠቀም ነው የሚሆነው። ኦፍሴት እዚህ ብለናል ስለ ሞዲፋይ ቱልባር። አሁን በኮንስትራክሽን በፈጣኑ ሰርተናል። ስለዚህ ኦፍሴት እናደርጋለን ማለት ነው። ኦፍሴት ለማድረግ ይሄኛውን መጀመሪያ እንመርጣለን እንዲፈጥንልን። ስለዚህ ይሄኛውን መርጠውና ኦፍሴት እለዋለሁ። ለምሳሌ እኔ 4 ወይም ደግሞ 400 በሴንቲሜትር ስለሆነ 4 ሜትር 5 ሜትር እና 3.5 ሜትር የሆነ ልስራ ማለት ነው። ወደ 6 7 እንትኖች ፓርቲሽን ክፍልፍል ያሉት ማለት ነው። ስለዚህ መጀመሪያውን 500 ላድርገው። 500 ልበልና 500 ማለት 5 ሜትር ማለት ነው። ስለዚህ እንደምትመለከቱት በዚህ መልኩ አደረገልኝ። ይሄኛውን ዊንዶውን ሰፋ አድርገዋለሁ። ከዛ ወደ ታችም 500 ልበልና ተመሳሳይ ላድርገው። ከዛ በኋላ ደግሞ 4 ሜትር ላድርገው። ይሄኛውን 4 ልበልና 4 ሜትር ማለት 400 በሴንቲሜትር ስለሆነ ስለዚህ ወደዚህ ላድርግ። አሁንም ወደ ታች 400 ላድርግና ወይ መጨረሻውን 3.50 ላድርገው። 3.50 ላድርግና እዚህ ቦታ ላይ ምን ላድርግ? አሁን ኦፍሴት ላድርግ 3.50 3.5 ሜትር ማለት ነው። ስለዚህ እዚህ ቦታ ላይ አደረኩኝ። ከዛ ምንድነው የሚያስፈልገኝ? እነዚህን ትሪም ማድረግ ነው ማለት ነው። መቆራረጥ ነው የሚያስፈልገኝ። ስለዚህ እንዴት አድርጌ እንደመቆራረጥ እነዚህን እንመለከታለን ማለት ነው። እነዚህን ለመቆራረጥ ደግሞ የመጀመሪያ ሪፈረንስ ያስፈልገኛል። በእነዚህን ጥግት ብሎ እንዳይቆርጥብኝ ትንሽ እንዲተውልኝ ማድረግ ፈልጋለሁኝ። ስለዚህ ምን ልጠቀም? ሬክታንግል ልጠቀምና ትንሽ እንዲቀረው ትንሽ መጻፊያና ትንሽ ድሮይንግ እንዲመስል እንደዚህ ላድርገው። ስለዚህ ይሄንን ፓርት ከውጭ ከሱ ከሬክታንግል ውጭ ያለውን መቁረጥ ፈለኩኝ። እዚህ ቦታ ላይ ትሪም አለ። ትሪምን ላንጣና ምን ላድርግ? ከቀኝ ወደ ግራ እንደዚህ ነው የማደርገው። አሳየዋለሁ። ከዛ ቆረጠው። ከዛ ይሄኛውንም መቁረጥ እፈልጋለሁ። ይሄኛውንም መቁረጥ እፈልጋለሁ። ከዛ የታችኛውን መቁረጥ እፈልጋለሁ። ከዛ ይሄኛውን ደግሞ ስኪፕልና ምን አደርጋለሁ? ይችኛዋን ዲሌት አደርጋለሁ። አሁን እንደምትመለከቱት በትክክል ሰርቻለሁ። ከዚህ በኋላ የሚያስፈልገኝ እዚህ ቦታ ላይ ኮሎኖችን ማስቀመጥ ነው። ኮሎኖችን ለማስቀመጥ የኮለን እዚህ ቦታ ላይ እንደነገርኳቸው ከላየሬ ውስጥ አመጣለሁ ኮለን የሚለውን። ከዛ ኮለሌን ለመስራት ደግሞ ምን እጠቀማለሁ? ሬክታንግል እጠቀማለሁ። ሬክታንግል እጠቀምና በፈጣኑ ለመስራት ነው። በላይም በምናምን አልጠቀምም። ስለዚህ ምን አለው? ባለ 30 ኮለን ነው መስራት የፈለኩት። 30 አልና ከኮምፒውተሬ ላይ ኮማ እጠቀምና 30 ደግሜ እጠቀማለሁ። ስለዚህ በዚህ መልኩ ይመጣልኛል። እዚህ ቦታ ላይ በትክክል ኮለኔን 30 በ30 የሆነ ኮለን ሰርቶልኛል። ይህን ኮለን ደግሞ ሃች ማድረግ ፈልጋለሁ። ሃችን መጠቀም ስላለበት ሃች ልበልና ሃችን ነክቻለሁኝ።
ሀችን ስነካ ደግሞ የኮለመን እንዴት ተቆረጠ የሚያሳይ ምን አርሲሲ ልጠቀም። አርሲሲን ተጠቀምኩኝ። ይሄን አርሲሲን እዚህ ቦታ ላይ አንድ ጊዜ ክሊክ አድርግበታለሁ። ስለዚህ ኢንተር እለዋለሁ። ስለዚህ በትክክል አሁን የሀች ይሄ ደግሞ ሀች የሚለው በትክክል ሀች ነው ወይ የተጠቀምኩት የሚለውን እዚህ ቦታ ላይ አንድ ላይ ልመርጥና ሀችን አልመረኩም። የሀች መጠቀም ነበረብኝ። ስለዚህ እዚህ ሀችን ላንጣና ሀች የሚል ይኖረኛል። እዚህ ሀች የሚለው ትንሽ ለየት ያለ ነው። እዚህ ቦታ ላይ ሀች መርጬዋለሁ አሁን። ስለዚህ እዚህ ቦታ ላይ አንድ መስመር ላስምርና በሀች ላድርገው። ተመሳሳይ ነው በርግጥ ያን ያህል ብዙ ሽሮአማ ነው። ስለዚህ እቺን ማች ፕሮፐርቲ እንድንጠቀም ስለፈለኩ ነው። ማች ልበልና ይሄን ውስጡን ልንካው። እንደምትመለከቱት አሁን ማች አድርጌያለሁ። ከዛ ኢንተር እለዋለሁ። ከዛ ማች አድርጌያለሁ። እነዚህን ለእንትን ላይ የተጠቀምኳቸው እነዚህ እንዲል ላደርጋቸው። አሁን ሁሉንም ሰርቻለሁ። ከዚህ በኋላ ደግሞ ኮፒ ነው። እያንዳንዱን እዚህ ላይ ማንጣት ነው የሚጠበቅብኝ የኮለኑ ማለት ነው። ስለዚህ ይሄኛውን ምን አደርጋለሁ? ሰሌክት አደርጋለሁኝ። ሰሌክት አደርግና ኮፒ አደርጋለሁ። ሙቭ ነው አሁን የተጠቀምኩት። ነገር ግን ምንድን መጠቀም አለብኝ? ሙቭ ካልኩኝ አንድ ጊዜ ብቻ ወስዶ ዝም ነው የሚለኝ። ስለዚህ ይሄን ተወውና ምን እጠቀማለሁ ማለት ነው? ኮፒ እንጠቀማለሁ። ኮፒ ላለሁኝ። ከዛ ሴንተር ለመያዝ ይሄንን በደንብ ሴንተሩ ላይ ነው ወይ መጥቷል በርቷል ወይ ካልበራ ደግሞ ኦስናፕ ውስጥ ገብቼ ስናፕ ኦብጀክት ውስጥ ገብቼ ምን አደርጋለሁ ማለት ነው? እቺኛዋን መጣና እዚህ ጋር እቺን ዳያሎግ ቦክስ እቺኛዋን ክሊክ ሳረግባት እዚህ ጋር ኦብጀክት ስናፕ ላይ ይሄኛውን ሰሌክት ኦል ብዬ ምን አደርጋለሁ ማለት ነው? ኦብጀክት ስናፕ የሚለውን ይሄንን ሰሌክት ኦል ብዬ ክሊር ከሆነብኝ ይሄን አመጣለሁኝ። ከዛ ኦኬ ልና እያንዳንዱ ላይ መያዙን ሴንተሩ መያዙን እንትንላለሁ። ይሄኛው በአንድ አቅጣጫ ብቻ እንድንቀሳቀስ በአራቱ ዳይሬክሽን ብቻ ከሆነብኝ ደግሞ ይሄንን ኦርቶን አጠፋለሁኝ። ከዛ አሁን ወደ ፈለኩበት ምን አደርጋለሁ? እንደዚህ ዙም ኢን ዙም አውት እያደረኩኝ ማለት ነው። ከዛ ሴንተሪ ላይ ምን አስቀምጣለሁ? እነዚህን ኮሎኖችን አስቀምጣለሁ ማለት ነው። እንደዚህ እያደረኩኝ ኮሎኖችን ሴንተር ኤክስ ሲመጣልኝ እንደዚህ አስቀምጣለሁ ማለት ነው። በዚህ መልኩ እያንዳንዱ ላይ ምን ማድረግ ነው የሚጠበቅብኝ? ማስቀመጥ ነው የሚጠበቅብኝ ማለት ነው። ስለዚህ በደንብ እንድትረዱት ስለምፈልግ ነው። ይሄው እያንዳንዱ ቦታ ላይ ስለመጠቀም ስለምፈልግ ነው። ስለዚህ እነዚህን መጠቀም እፈልጋለሁኝ። እንደምትመለከቷቸው አሁን በዚህ መልኩ ሁሉንም እናደርግባቸዋለን ማለት ነው። ሁሉንም ኮሎኖችን እዚህ ቦታ ላይ ኮሎን የሚያስፈልገው ቦታ ላይ አደረኩኝ። ስለዚህ ይሄንን ጨረስኩ ማለት ነው። ከዛ በኋላ ምንድነው ወል የሚያስፈልገኝ ከሆነ ወሌን እሰራለሁ። እሱንም እንዴት እንደምንሰራ እንመለከታለን። ከዚህ በኋላ የሚቆረጥ ካለን ሌሎች ስፔሻሊ የምናደርጋቸው ነገሮች ካሉ እነዛን ነገሮች እንጠቀማለን። ለምሳሌ በዚህኛው ሳይድ ምን ፍሌትን መጠቀም ፈልጋለሁኝ። ኮሎን አላደረኩበትም። በዚህኛውም ሳይድ ፍሌትን መጠቀም ፈልጋለሁኝ። ስለዚህ እሱን እንዴት አድርገን እንደምንጠቀም እንመለከታለን ማለት ነው። እዛ አንድ ኮሎን ብቻ ላርግና አንድ ኮሎን ላርግና ላሳያቸው። አንድ የሚያስፈልገኝ ቦታ አለ። ሙቭን ልጠቀምና አንድ ቦታ ላይ ብቻ ላርግና ስለዚህ እዚህ ሴንተሩ ነው። ሴንተር ይዣለሁኝ። ከዛ ይችኛዋን ብቻ ልጠቀም። እዚች ቦታ ላይ ያለችውን ይችኛዋ ኮሎን ታስፈልገኛለች። እዚህ ሌሎቹ አያስፈልጉኝም፣ ይሄኛው አያስፈልገኝም ካልኩኝ ከዛ ምን ላርግ? አሁን ወል መስራት አለብኝ እዚህ ቦታ ላይ። ወልን ለመስራት ደግሞ ምን ልጠቀም እችላለሁ? ላይን ልጠቀም እችላለሁ ማለት ነው። ላይን ልጠቀም እዚህ ቦታ ላይ ወል የሚል መጀመሪያ ላውጣ። ወል የሚል እዚህ ቦታ ላይ አለኝ። ይሄን ወልን ልጠቀምና ስለዚህ ምን ላድርግ? ላይን ልጠቀም። ላይን ተጠቅሜ ከውጭ በኩል ላስመር። ከዚህኛው እስከዚህኛው ድረስ አለኝ። እስከዛ አለኝ። ታችኛውም ላይ ልውረድና በዚህኛው ሳይድ አለኝ እስከዚህ ድረስ። እኛውን ልተወው ለጊዜው። እኛውን እንደዚህ ማድረግ ስለፈለኩ ነው። እዚህኛውም ላይ ችግር የለውም። አንድ ኮሎን ላስቀምጥና እሱን ላሳያችሁ በደንብ እንድንጠቀምበት ማለት ነው። ስለዚህ ከዛ አንድ ኮሎን መውሰድ ይችላለሁኝ። እዛኞቹን ስላጠፋኋቸው ናቸው። እነዚህኛው እቺኛዋንና እቺኛዋን አብሬ ሊያዝና ኮፒ ልበልና ልውሰድ። ከዚህ ሴንተር ላይ ይዛለሁኝ። ስለዚህ እዚህኛዋ ላይ አንድ ኮሎን ላስቀምጥና ለመስራት የፈለኩት ነገር ስላለኝ ነው እዚች ላይ እነሱን በደንብ እንድታዩ ስለምፈልግ ነው። እዚህ ቦታ ላይ ተጠቀምኩኝ። ከዛ ምንድነው የምናደርገው? እቺኛዋን አንድ ጊዜ እዚህ ቦታ ላይ ልንጣና ከዚች ጠርዝ ነው ጠርዝ ላይ እዚህኛዋ ጠርዝ ላይ አደረኩኝ። ከዛ ወደ ውስጥ ኦፍሴት ማለት ነው የሚጠበቅብኝ። ኦፍሴት ለምሳሌ 15 ከሆነ ወሉ ባለ 15 ከሆነ 15 ወይም 20 ከሆነ ምን አደርጋለሁ? ኦፍሴት ማለት ነው የሚጠበቅብኝ ማለት ነው። ሁሉንም አንድ ጊዜ ኦፍሴት አድርጌ እጠቀማለሁ። ችግር የለውም። ኦፍሴት ልበለውና አሳያቸው። ኦፍሴት አልኩኝ። ስንት 20 ልበለው። 20 አልኩኝ። ኦፍሴት
ተጭኜ ወደዚህ 20 ማለት ነው የሚጠበቅብኝ። ስለዚህ እሱን እንመለከተዋለን ማለት ነው። ያልተገባ ፊደል ነክቼ ነው ሆነ ቦታ ላይ። ስለዚህ እሱን እንመለከታለን። ቢዚ ያረኩት ኮምፒውተሩን። ስለዚህ ኦፍሴትን ነክቻለሁኝ። አሁን እዚህ ቦታ ላይ ኦፍሴት ልንካና ምን ላድርግ 20 ልበለው። ኦፍሴት ብያለሁ። እንደምትመለከቱት ኢንተር እለዋለሁ። ይችኛዋን መነካና ወደ ውስጥ ኦፍሴት እላለሁ። ከዛ በኋላ ምንድነው እነዚህኞቹን ኮፒ ማድረግ ነው የሚጠበቅብኝ ማለት ነው። እነዚህኞቹን ኮፒ ማድረግ ስለሆነ እነዚህ ልተዋቸውና ወደ ጎን ያለውን ሆሪዞንታሊ ያለውን ልስራ። ሆሪዞንታሊ ያለውንም እዚህ ቦታ ላይ ላይን ልስራና ላይን ሰራሁኝ። ከዚህኛዋ እስከዚህኛዋ አሰመርኩኝ። አሁንም ከዚህኛው እስከዚህኛው ያለውን ከዛኛው እስከዛኛው ያለውን አሰምራለሁ ማለት ነው። እዚህ ቦታ ላይ ልንጣና ከዚህ እስከዚህ አሰመርኩኝ። ከዛ ኦፍሴት ስለምንጠቀም ማለት ነው። ከዛ ስኪፕ ላለሁኝ መደራረብ ስለሌለበት በኋላ ላይ ድሮይንጉ ፕሪንት ሲሆን ምን ይላል ስለሚያስጠላ ማለት ነው። መደራረብ የለበትም። ከዚህኛዋ እስከዚህኛዋ ድረስ አደረኩኝ። ከዛ እነዚህኞቹንም ኦፍሴት አደርጋቸዋለሁ በአንድ በተመሳሳይ ማለት ነው። እዚህ ጋር እመጣና እኛዋን ብቻ ልምረጥና ከዛ ምን ልበል ኦፍሴት ስንት 20 ልበል። ኦኬ ከዛ ወደ ታች የማሳየው ወደ ታች ይሄኛውንም ይሄ ወደ ታች ይሄም ወደዚህኛው ወደ ውስጥ ማለት ነው። ከዛ ኦፍሴት አደረኩኝ። ምንድነው የማደርገው ከዚህ በኋላ እነዚህን ኮፒ ማድረግ ነው የሚጠበቅብኝ ማለት ነው። ስለዚህ እነዚህን መርጥና ይሄን መረጥኩኝ። ከዛ በኋላ ምንድነው ኮፒ ማድረግ ነው የሚጠበቅብኝ። ኮፒ ላለሁኝ። ኮፒ ስል ግን የት ነው የሚይዘው ነው የሚይዝበትን ማስተካከል አለብኝ። ከውስጥ ነው ከውጭ ነው? ውስጥ ላይ ያሉት ችግር ስለሌለው በውስጥም በውጭም ማደረኩት ያን ያህል ችግር የለውም። እኔ እንደምፈልገው ማድረግ እችላለሁ። ስለዚህ ከታች ያለውን ለያዝ። ይሄን ለያዝና እዚህ ቦታ ላይ ልንጣ። ይሄኛውን ከዚህ በኩል ላድርገው። ይሄኛውንም ከዚህ በኩል ላድርገው። የሚጨኛው የግዴታ ነው ከውጭ ነው የሚሆነው። ስለዚህ በዚህ መልኩ ምን አደረኩ ማለት ነው። ጨረስኩኝ። ስኪፕ አልኩኝ። ከዛ እዚህ ቦታ ላይ ኮሎን የለኝም። ይሄንን ያላደረኩበት ማድረግ ካለብኝ ያደርግበታለሁ። ከዛ የታችኛውንም ይሄኛውንም የቨርቲካሉንም ምን ላድርግ ሰሌክት ላድርግና ይሄን ተጠቀምኩኝ። ከዛ ኮፒ ነው የምለው። ይሄንንም የሚይዝበትን ማወቅ አለብኝ። የመጨረሻውን ከዚህኛው ሳይድ ቢይዝ የተሻለ ነው። በኋላ ላይ የሆነ ማደርገው ስለሚኖረኝ ማለት ነው። ከውጭኛው እንዲሆንልኝ እፈልጋለሁና ይሄኛውን እዚህ ከኩኝ። ከዚህኛው ልጀምርና ልንጣ። እዚህ ቦታ ላይ እንደምትመለከቱት የለኝም እዚህ የማደርግበት። ስለዚህ አንድ ኮሎን ያስፈልገኝ ነበር እዚህ ዳር ለመያዝ ወይ ከላይ መንጣት አለብኝ። አያያዜን አጥቻለሁ ማለት ነው። ልክ እንደዚህ ነው የሚያስቸግራችሁና ስለዚህ አያያዛችሁ ማስተካከል አለባችሁ ማለት ነው። ስለዚህ ይሄኛውን እዚህ ልንጣና ከላይ ቢይዝ የተሻለ ነው ማለት ነው። እዚህ ሰሌክት አደረኩኝ፣ ኮፒ አደረኩኝ። ስለዚህ የሚይዘው ከየት ነው? ከላይ ቢይዝ አሪፍ ነው ማለት ነው። እዚህ ጋር በዚህኛው ጠርዝ ቢይዝ አሪፍ ነው። አሁን ይሄኛው ጠርዝ መያዜ እዚህኛው መጨረሻ ላይ ሲሄድ እዚህኛው ላይ ሲሄድ ማለት ነው አልቸገርም ማለት ነው። እዚህኛው ላይ ሲሄድ ከዚህኛው ሳይድ አደርጋለሁ ማለት ነው። እዚህኛው ላይ መጥቼ እዚህኛው ላይ ሳይድ አደርጋለሁ ማለት ነው። አሁን እዚህኛው መጥቼ እዚህኛው ቦታ ላይ አደርጋለሁ ማለት ነው። ስለዚህ እንደዚህ የምትይዙበት ይወስናቸዋል። ስለዚህ አሁን ሰራሁኝ ማለት ነው። ስለዚህ ምንድነው እዚህ ቦታ ላይ ይሄ ኮለን አይኖርም ብያቸዋለሁ። እዚህ ላይ ኮለን አላደረኩም። ስለዚህ ይሄኛውና ይሄኛው ምን ማለት አለበት? ዝጋ እንደዚህ መሆን አለበት፣ ክብ መሆን አለበት፣ ግማሽ ሃፍ ሰርክል መሆን አለበት ብያለሁኝ። ስለዚህ እሱን እንዴት አደርገዋለሁ የሚለውን እሰራለሁ ማለት ነው። ስለዚህ ትንሽ ኤክስቴንድ የምትደረጋለችኝ ኤክስቴንድ እንድታዩት በዛው ማለት ነው። ኤክስቴንድ የሚደረገው እነዚህ መስመሮች እንዲተላለፉ ፈለኩኝ። በርስ በርሳቸው እንዲተላለፉ ስለፈለኩኝ ምን ላድርግ? ከዚህኛው ይሄኛውን እንደዚህ ላድርገው። እዚህ ጋር የሆነ ሪፈረንስ ልስጣቸው። ለታችኞቹ ደግሞ ይሄኛውን መስመር እዚህ ጋር ሲያልፍ ታችኛው ላይ አድርገዋለሁ። ስለዚህ ይሄን ልንካውና ኤክስቴንድ የሚባለው ላሳያችሁ ነው። ወደዛው እዚች ቦታ ላይ ተገቡና ኤክስቴንድ የሚለውን ትነካላችሁ። ኤክስቴንድ የሚሆነው የትኛው ነው? እነዚህ ሁለቱ መስመሮች ናቸው ብዬ እነዚህ ልንካቸው። ስለዚህ ኤክስቴንድ ሆኑ። እነዚህ ደግሞ ወደ ታች ነው የሚሆኑት። ስለዚህ ይሄኛውን መስመር ልንካውና ሁለቱ እንዲተላለፉ የሆነ ነገር ልሰራበት ስለሆነ ስለዚህ እነዚህን ሁለቱን ልንካቸው። እነዚህን እንድን ብዬ እንደዚህ ብላቸው ሁለቱ ሆኑ። ስለዚህ በዚህ መልኩ ጨረስኩኝ ማለት ነው። አሁን ይሄ እነዚህ መስመሮች ወደዚህ እንዲገቡ ፈልጋለሁ። በፍሌት ነው እንደዚህ እንዲሆን አርክ እንዲሆን ነው ወይም ደግሞ ሃፍ ሰርክል እንዲሆን ፈለኩኝ። በዚህ እዚህ ጋር ኮለን የለኝም። እዚህ ጋርም እንደዚህ እንዲሆን ፈለኩኝ። ሁለት ስትራክቸሮቹ ማለት ነው በዚህ ጋርና በዚህ ጋር። ስለዚህ ይሄ ምን ላድርገው? እዚህ ቦታ ላይ ልንጣና
ፕሌት ልጠቀም። ፕሌትን ስጠቀም እዚህ ቦታ ላይ ልንጣና ፕሌት ልበል። ምንድነው የሚያስፈልገኝ? የመጀመሪያውን ፓርት ነካ ነው የሚለኝ። ይኸው ነካሁኝ። ከዛ ምን አደርጋለሁኝ? ሁለተኛውን ለመንካት ራዲየስ ሰጠዋለሁ። ራዲየሱ ስንት ነው ይለኛል። 350 ሰጠዋለሁ። 350 ስለሆነ እዚህ ያለኝ 350 ሰጠሁት። ከዛ የሁለተኛውን እነካለሁ ማለት ነው። እንደምትመለከቱት ይሄ በዚህ መልኩ ሆነልኝ። የውስጠኛውንም በዛው መልኩ 350 ይሄ 20 ስለሆነ እሱን አቀናንስና ምን አደርጋለሁ? ፕሌትን እጠቀማለሁ። አሁንም ማለት ፕሌት ልበልና መጀመሪያው ፓርት ይሄኛውን ፓርት ነካለሁኝ። ከዛ ስንት ነው የሚለኝ? አርን ነካለሁ። አርን ነክቼ 350 አይደለም አሁን አቀናንሳለሁ። 20 ስቀንስለት ከ350 ላይ 330 330 ነካለሁ ማለት ነው። 330 ነካሁኝ፣ ኢንተር አልኩኝ። ከዛ የውስጠኛውን ነካለሁ ማለት ነው። ይሄው እንደምትመለከቱት ባለ 20 መሆኑን በደንብ ይሰራልኛል። ስለዚህ በዚህ መልኩ ላይ ያለውን ይሄ ኮለን አላስፈለገኝም። ስለዚህ ይሄንን አጠፋለሁ ማለት ነው። አሴ ሪፈረንስ በቅድም የተጠቀምኩበት ስለነበር ስለዚህ እነዚህን ማጥፋት እችላለሁ። ይሄን አጠፋሁኝ። በዚህ መልኩ ሆነ ማለት ነው። በዚህኛውም ሳይድ ካለኝ ልክ እንደዛው አደርጋለሁ። እዚህ ጋር ኮለን ስለተጠቀምኩ ይሁን እዚህ ጋር ኮለን የለኝም። እነዚህኞቹንም መጥፋት ያለባቸው ካሉ መጥፋት አለባቸው። ኮለን የሚያስፈልገኝ ከሆነ ደግሞ እዚህ ቦታ ላይ አጥቼ ምን አደርጋለሁ? ኮለኔን አስቀምጣለሁ ማለት ነው። ልክ በዚህ መልኩ የምንሰራቸውን ስትራክቸሮች ለኮሎን የምንጽፍባቸው ነገሮች ካሉ የምናስቀምጣቸው ካሉ ላየር ውስጥ ደግሞ ላየር ያስፈልገበትን ለምሳሌ ሆነ ይሄ ወሉ አሁን ላይ እንዲታይ አልፈለኩም እና ወሉን ሃይድ ማድረግ ብፈልግ ምን አድርገዋለሁ? እዚህ ቦታ ላይ የወልን ምን አድርጋታለሁ? አጠፋታለሁ ማለት ነው። እቺን የምትበራውን መብራቷን ባጠፋት ምን ትሆናለች ማለት ነው? ወሉ ኦፍ ይሆንና ኮሎኑ ብቻ ይታያል ማለት ነው። አሁን እንደምትመለከቱት ኦፍ ላየር ይለኛል። ኦኬ አሁን ወሉን አጠፋሁት ማለት ነው። ወሉን አጥፍቼዋለሁ። ማንጣት ስፈልግ ደግሞ እዛው ገብቼ ምን አደርጋለሁ? ልክ እንደዚህ ስትራክቸሮች እንዲመጡ ኦፍ እንዲሆኑ ለፕሪንት ሲስተም ያንዳንዱ ነገር ለመስራት የሚያስፈልገን ስለሆነ ኦን ኦፍ አድርገን እንጠቀማለን። በጣም አሪፍ ነው። በዚህ መልኩ የምንፈልጋቸው ዊንዶው ዶር ነው ከዚህ በኋላ የሚቀረም ማለት ነው። በዚህ መልኩ ከሰራን በኋላ ምን ያስፈልገናል? ዊንዶው ዶር እንዲሁም ደግሞ ፓርቲሽን መከፋፈል። ፓርቲሽን የሚከፋፈሉ ካሉ ፓርቲሽኖችን እንከፋፈላለን። የምንፈልገውን ዳይሜንሽን መስጠት ያለባቸውን ዳይሜንሽን እንሰጣለን ማለት ነው። ዳይሜንሽን እንግዲህ ከዳይሜንሽን ጋር የተያያዘ ምን እናደርጋለን? ለምሳሌ አሁን ራዲየስ ያልነው አለ። ራዲየሳችንን እዚህ ቦታ ላይ ይሄን ራዲየስ ሰው ካላየ ምን ያህል አያነበውም ባለስንት እንደሆነ የራዲየሱ። ስለዚህ ወደ ውስጥ እንደዚህ ራዲየሱን ማስቀመጥ አለብን። የውጭኛውንም ይሄኛውን ራዲየስ 350 ነው። የውስጠኛው እንደ ቅድም እንዳያችሁት ስንሰራ ማለት ነው። አሁን ይሄኛው ደግሞ 350 መሆን አለበት። ወደዚህ ይሄኛውን ራዲየስ እናስቀምጣለን። የነዚህን ራዲየስ የነዚህንም ዳይሜንሽን እያንዳንዳቸውን ዳይሜንሽን ኮሎኑ ስንት ነው፣ የወሉ ስንት ነው፣ እያንዳንዱን የዚህንም ዳይሜንሽን እዚህ ቦታ ላይ ዳይሜንሽናችን እየነካን መጀመሪያ ሴንተር ቱ ሴንተር ያለውን እዚህ ቦታ ላይ ሴንተር ቱ ሴንተር ያለውን በትክክል ማስቀመጥ አለብን፣ ምንም ሳናዛባ ማለት ነው። ይሄንን በደንብ ኦርቶን አብርታችሁ ዳይሜንሽን ጋር ምክንያቱም የተዘባባ ነገር ካለው ላይ ያሳያችሁ ስለሚችል ማለት ነው። እዚህ ቦታ ላይ ነክተን እዚህ ቦታ ላይ ያለውን እንደዚህ አንዳንድ ጊዜ ሪፈረንስ ያስፈልጋቸዋል ይላቸዋል። ምክንያቱም ከኢንድ ፖይንት ለምሳሌ ይሄን ሴንተሩን ስትሉ እዚች ሴንተር ላይ ገብታችሁ እቺ ሴንተር ናት። እዚች ሴንተር እዚህኛው ሴንተር ነው 500 ያልነው። አሁን ለምሳሌ እዚህ ቦታ ላይ 500 ያልነው እዚች ሴንተር ላይ ናት። እቺኛው በደንብ እንደዚህ አድርጋችሁ ማስቀመጥ ይኖርባችኋል። ይሄኛው ሴንተር ቱ ሴንተር ነው። ሴንተር ቱ ሴንተር ከዛ ኦቨር ሴንተር ቱ ሴንተር ሙሉ ታስቀምጣላችሁ መጀመሪያ። ከሴንተር ቱ ሴንተር ውጭ ያሉትን ደግሞ ሴንተር ቱ ሴንተር ሙሉ። ይሄ ሴንተር ቱ ሴንተር ነው። አሁንም ዳይሜንሽን እንገባለን። ከዚህኛው እስከዚህኛው ድረስ ያለው ስንት ነው የሚለው ማለት ነው 400 ነው ያልነው። ስለዚህ እነዚህን ሰርተናል። ቀጣይ ያለው ደግሞ ስንት ነው የሚለውን እሱንም እንሰራለን። ቀጣይ ያለው ደግሞ 350 ነው። ሴንተሮችን በደንብ መጀመሪያ እናስቀምጣለን። ሴንተር ካስቀመጣችሁ በኋላ የውስጥ ዳይሜንሽን ከጨረሳችሁ ኦቨርኦል ዳይሜንሽን ይኖራል። ኮሎኖቹን ለብቻ ማስቀመጥ ይኖርባቸዋል። ስለዚህ እነዚህ እያደረግን ሙሉ ዳይሜንሽኖቻችን እናስቀምጣለን በትክክል ማለት ነው። በዚህኛውም ሳይድ ያሉትን ወደታችም ያሉትን ይሄም ደግሞ የዳይሜንሽንም የላየሩ ለብቻ ስለሆነ ማለት ነው በወል ነው ያበራ ነው አሁን። ስለዚህ ይሄንንም የዳይሜንሽንን ለብቻው አድርገን ማስተካከል ይኖርብናል። ኦቨርኦል ዳይሜንሽኑን ደግሞ እነሱንም ምን ማድረግ ይጠበቅብናል ማለት ነው። ከዚህ ተንስተን እስከ መጨረሻው ድረስ ያለውን እስከዚህ ድረስ ያለውን ማስቀመጥ ይኖርብናል ማለት ነው። እስከዚህ ኢንድ ድረስ ያለውን እኛውን ደግሞ ከላይ እንደዚህ አድርገን እናስቀምጣለን ማለት ነው። እንደዚህ አድርገን እናስቀምጣለን። ኦቨርኦል ዳይሜንሽኑ ደግሞ ይሄን 12 ከ80 ይላል።
ስለዚህ እንደዚህ አድርገን ሙሉ በሙሉ ሜትራቸውን እናስቀምጣለን ማለት ነው። እያንዳንዱ እንዲሁም የኮሎኖቹንም ዳይሜንሽን እዚህ ቦታ ላይ ከውስጥ መጀመሪያ ማስቀመጥ ይኖርብናል። ከውስጥ ወደ ውጭ ነው የምናሰምረው እያንዳንዱ ማለት ነው። ይሄኛው ደግሞ ባለ 30 መሆኑን እዚህ ቦታ ላይ እናሰምራለን። እነዚህም ሙሉ አስምረን ማለት ነው። ከውጭ ወደ ውጭ አንዱን ከሰጠን ተመሳሳይ ከሆነ ተመሳሳይ መሆናቸውን እንገልጻለን። ሆሉንም እንደዛው ዳይሜንሽን እንሰጣለን። ዳይሜንሽናችን ሲያልቅ ፈርኒቸሮች የሚመጡ ካሉ ፓርቲሽን የሚከፋፈል ካለ ወር፣ ዶር፣ ዊንዶው የሚሉትን በትክክል መስራት ነው። ከዛ በኋላ የፕሪንቲንግ ሲስተም እና ሌሎች ነው የሚሆነው ማለት ነው። ፕሪንት አድርገን ፋይናል አውትፑቱን መመልከት ነው ማለት ነው። እነዚህንም ደግሞ ላየር ላይ የሰራሁት ቪዲዮ አለ። በዚህም ደግሞ ይሰራለን ፓርት 2 ካላቸው ስለ ፕሪንቲንግ ዊንዶው፣ ዶር ምናምን የሚሉ አጠቃላይ እንትኖችን ማየት የምትፈልጉ ከሆነ ደግሞ እናንተ ፍላጎት አይቼ ፓርት 2 የሚከተልላችሁ ይሆናል። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ክብሩልኝ። አመሰግናለሁ።